እሺ እዚህ ጋር ትልቅ መስቀል አለ። ቪዲዮን ይሄንንም አሳያችኋለሁ። ያው እንግዲህ አባታችን እየመሩ ነው ጸሎቱን። እንግዲህ እንደምታዩት ሁሉ ተጠልፏል፣ መስቀል ተጠልፏል። ልብሳቸው ላይ መስቀል አለ፣ አበባ ተቀምጧል። እዚህ ጋር ያው እንደ አልታር ነገር አላቸው እንደሚገባኝ። አሁን ወዴት አድርገው ጸሎት እንደሚያቀርቡ እኔ እጃቸው እንዴት ዘርግተው ጸሎት እንደሚያቀርቡ። እሺ ወዴት ነው ጸሎታቸውን ያቀርባሉ? እጃቸውን ዘርግተው ወደ መስቀሉ ዞረው። ቅድም ጀርባቸውን ሰጥተው ለህዝቡ ፕሪች አደረጉ። ጸሎት ሲያቀርቡ ግን ፊታቸው ወደ መስቀሉ ፊት ለፊት መስቀሉን አድርገው ጸሎት ጀመሩ ማለት ነው። ኦኬ መስቀሉን እያዩ ጸሎት ማድረጋቸው። ይሄን መስቀሉን ፊት ለፊታቸው አድርገው የተቀረጸ በእጅ የተሳለ መርካቶ የሚሸጥ እንበለው ችግር የለውም። እንዲሁም እዚች ጋር ጭራሽ እንትን አላት አይታት ከሆነ እንደ ጨርቅ ነገር ተይዛለች አይደል? እኛ በቤተክርስቲያናችን ይህን የምናደርግበት የራሳችን ትርጓሜ አለው። ይኸው እሷ እንኳን አልቀረችም። የሚገርም እኛ ይህንን የመስቀል ጾር እንለዋለን እና ብዙ ጊዜ ለቅዳሴ የምንጠቀምበት ነው። ቅዳሴ አገልግሎት ሲኖረን እና ይኸው ወደ መስቀሉ ዞሮ መስቀሉ ፊት ለፊት አደረጋቸው። ይሄ ጣዖት አምልኮ ነው አይደል? ይሄ መጽሐፍ ቅዱስ ያሰኘው ምኑ ነው? አሁን ይሄ መጽሐፍ ቅዱስ አይ እዚህ ላይ ያለው የመስቀል ስዕል ቅዱስ አይደለም ትላለህ ለይተህ? አይ ኢንስታንትሊ ቼዝ ሂም አዌይ ዊዝ ፋርት ይላል። ሰይጣንን ወዲያው የማባረረው ፈስቼ ነው የሚለው። ይሄ ገድል ላይ ቢሆን መኖር ያለን እኛ። ሰላም ለኪ ማርያም ድንግል ዘማዛፎኪ ኮል እንተ ትጼንዊ በገዳም ወሃቅል ወልታረዲዮትየ በውስተ ቀትል ሰላም ለኪ። ይሄ ክርስቶስ እረኛችን እጇን ዘርግታ እየጸለየች። እዚህ ጋር ደግሞ ተመልከቱ፣ ሶስት ህፃናት ስሪ ሂብሪው ኢን ዘ ፋይር ፉልናስ ማለት ይሄ ሶስቱ ህፃናት እሳት ውስጥ ከተው ናቡከደነጾር እሳት ውስጥ ከቷቸው የለም እሱ ስዕል ማለት። ይሄ ደግሞ ዮናስ በአሳ አንበሪ ሆድ ውስጥ ሲወረውሩት፣ ይሄ ደግሞ አልዓዛርን ከሙታን ሲያስነሳ። ይሄ መቼ ነው? በካታኮምብ የነበረ ከሶስተኛው እስከ አራተኛው ክፍለ ዘመን የነበረ ስዕል። ስለዚህ ስዕል ጣዖት ነው ካለን አንድ ሰው በደምብ ስሙ፣ ስዕል ጣዖት ነው ካለን የመጀመሪያ መቶ ክፍለ ዘመን ክርስቲያኖች ጣዖት ያመልኩ ነበር ማለት ነው። ለምን? ጸሎት በሚጸልዩበት ቦታ ላይ ሻማ ጧፍ እያበሩ መብራት እያበሩ በእነዚህ ስዕላት ይጸልዩ ነበር። ይህ ግድግዳ ላይ የነበረ እኮ ስዕል የሶስቱ ህፃናት ነው። ይታያቸው እዚህ ጋር ሶስት ህፃናት፣ ከላይ ደግሞ እዚህ ጋር ገብርኤል እዚህ ጋር ቆሙ። ልክ አጼ ዘርዓ ያዕቆብ በኋላ የመጣ አስመስሎ ማቅረብ ተገቢ አይደለም። ለምንድን ነው ማሳየት የፈለኩት? የስዕልን የትመጣነት እንደው አጠር ሁኔታ ለመግለጽ ያክል ነው። የትመጣነት እንደው በቅርብ ጊዜ አሁን ምናምን የመጣች አስመስለን እንዳናቀርባት። ጉዳዩዋ የቤተክርስቲያን ትምህርት ስለሆነች እንደው ማህበራዊ ሚዲያ ላይ ያላችሁ ሰዎች ብትመለከቱ ጥሩ ነው። ይሄ አሁን ተመልከቱ፣ የአልዓዛርን ከሙታን መነሳት። እዚህ ጌታችን አልዓዛር፣ እዚህ ጋር ደግሞ ክርስቶስ ቆሙ። የመቼ ስዕል ነው ይሄ? የሚገርም ትሄድ፣ ይሄ ሮም ነው ጣሊያን፣ ፎርት ሴንቸሪ ነው ይሄ። እዚህ ጋር አልዓዛር ቆሟል፣ እዚህ ጋር ክርስቶስ አለ። የት ነው ይሄ? ካታኮምብ። እንቀጥል። ይሄ ደግሞ ተመልከተው፣ ቫቲካን ከ325 ከ350 የነበረው እዚህ ጋር አልዓዛር ነው፣ እዚህ ጋር ደግሞ ክርስቶስ ቆሙ። ያውም ይሄ የሚገርም ስዕል አይደለም፣ ቅርጽ ነው። ይሄ ይታያል፣ የተጠረበ ድንጋይ ነው፣ ቅርጽ ነው። ይሄ ስዕልም አይደለም። 325 ማለት ገና በኒቂያ ጉባኤ የመጀመሪያው ዓለም አቀፍ ጉባኤ ሲከናወን የነበረ ስዕል። እዚህ ጋር ደግሞ ተመልከተው፣ ጣሊያን ፎርት ሴንቸሪ፣ ክርስቶስ እዚህ ጋር ቆሞ አልዓዛር ደግሞ ተጠምጥሞ ተገንዞ እያለ ማለት። ታዲያ በኢትዮጵያ ኦርቶዶክስ ቤተክርስቲያን የነበረው ስዕል በቫቲካን የምናገኘው፣ በጣሊያን የምናገኘው እነዚህ ስዕላት ሁሉ ጣዖት አምላኪዎች ናቸው። ካታኮምብ ላይ የነበሩ ሰዎች በሙሉ የጣዖት አምላኪዎች ነው። ይሄን ለማሳየት ነው የፈለኩት ማለት መሰረታዊ ጉዳይ ማለት ነው። እንደው ቢኒዬ ጥሩ አድርገህ ስላስታወስከኝ በጣም ነው የማመሰግነው። ይሄ በጣም እንደው ለሁሉም ኦርቶዶክሳውያን፣ በተለይ በነገራችን ላይ እዚህ ያላችሁ ኦርቶዶክስ አሁን ምንም እንሸውድልን። አሁን ዘማርያም ያቀረባትን በሙሉ ውሸት ከሆነች ዲስፕሩቭ አድርጉት። ደግሞ ደግነቱ የክፍለ ዘመኑ የምንደባበቅበት አለመሆኑን በቃ ማንም፣ ምክንያቱም ሁሉም ያወጣዋላ አልቋላ ነገሩ በቃ
ይሄ ማንም ዝም ብሎ ቆሞ ይሄ እንደዚህ አድርጌ በብልጣብልጥነት ምናምን እሸውዳለሁ ምናምን የለም። በቃ ቀርቷላ። በቃ ይሄ ምንም አሁን ምንም የቀረ ነገር ነው። በቃ አሁን ሁሉም ሰው ጎልጉሎ ያወጣዋል። በቃ ይሄ አንድም ሰው አንባቢ ነው፣ ሁለተኛ ደግሞ ሰው መረጃ ያገላብጣል፣ መጽሐፉን ይገዛዋል፣ ያየዋል። ስለዚህ ማንን ይሸውደዋል? ሁሉ እኮ የታወቀ ነው። የሚገርም ይሄኛው የቅድስት ሥላሴ ስዕል ነው። በ300 ኤዲ ነበር ነው። ሶስት ሰዎች ታላቸውን በአብርሃም ቤት የገቡት እነዚህ እዚህ ጋር አብርሃም ተቀምጦ ነው። ልክ ኦሪት ዘፍጥረት ምዕራፍ 8 ላይ የምናገኘው ታሪክ ይሄ ካታኮምብ ላይ በ300 ኤዲ የነበረ ነው። ይሄ ያውም ደግሞ ለአብርሃም የተገለጹ ሥላሴ ሆስፒታሊቲ ኦፍ አብርሃም ብላችሁ ገቡ። 300 ኤዲ ነው የሚያሳያችሁ። ከክርስቶስ ልደት በፊት ለአብርሃም የተገለጹት ሶስቱ ሰዎች ሥላሴ በካታኮምብ የመጀመሪያ ክርስቲያኖች ሶስቱ ሰዎች በሥላሴ እንደዚህ መስለው አብርሃምን በመምሪያ አድባር ስር ቁጭ ብሎ ያሳያል። ቫቲካን የነብ ያለ በ300 ኤዲ የመጀመሪያው ትክክል ከኒቂያ ጉባኤ በፊት የነበረ ነው። ይስል ስለ ሥላሴ ነው። ይሄ ጣዖት አምላኪዎች ነበሩ። ወደ ቢኒ ልግባ። ቢኒያም የጠየቀኝ ጥያቄ እች ናት። ምን የምትል ናት? ትንቢተ ሚክያስ 1:11 ላይ ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል። አሕዛብ የሚለው በህዝቦች ዘንድ ማለት ነው። ከፀሐይ መውጫ እስከ መግቢያ ማለት ብሔር የለም፣ ጎሳ የለም፣ ጎጥ የለም፣ አፍሪካ የለም፣ አውሮፓ የለም፣ ሽናሻ የለም፣ አማራ፣ ኦሮሞ የለም። ከፀሐይ መውጫ እስከ መግቢያ ድረስ ስሙ በአሕዛብ ሁሉ ታላቅ ይሆናል። በየስፍራው ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። ዕጣን የተረከሰ አይደለም። ከፀሐይ መውጫ ጀምሮ እስከት እስከ መግቢያዋ ድረስ ስሜ በሕዝቡ ሁሉ ምን ይሆናል? ታላቅ ይሆናል። በየስፍራው ለስሜ ዕጣን ይጣጥናሉ። በየስፍራው አሁን የግድ ኢየሩሳሌም የተቀደሰች ከተማ ብቻ አንልም። ኢትዮጵያም ይሰራል፣ አፍሪካም ይሰራል፣ አውሮፓም ይሰራል፣ ቤተክርስቲያንም በየስፍራው ስብሐት ወክብር ለስሉስ ቅዱስ ይደሉ እያልን ንጹሕ ቁርባን መስዋዕተ ወንጌል የበግ የፍዳ ሳይሆን አማናዊ የክርስቶስ ደም ይቀርባል። ከዛስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በሕዝቦች ዘንድ ሁሉ ታላቅ ይሆናል። ቢንዬ ከጨመርክ ጨምር። ይችናት እግዚአብሔር እንዲያቆም ቃልዎትን ያሰማልን። በጣም በጣም ድንቅ ነው። አይ ሆፕ ቴዲ ብዙ ነገር አግኝታል ብዬ አምናለሁ። ጥቂት ደቂቃ ባገኝ ደግሞ እኔ አንዳንድ ነገሮች ላሳይና ከዛ ታላቁ ደግሞ የሚቀጥለውን አድርገን ከዛ ጥያቄዎች ካሉ አንተ ደግሞ ትቀጥላለህ ማለት ነው። አምሹር አልበዛብህም? በዝቶብሃል ቴዲ? ኖ አንድ ነገር ልበልና ወደ ይስጣችሁ። እዚህ ውስጥ ያላችሁ ሰዎች ለብዙዎቻቸው ለወዳጅ ዘመድ ጓደኞቻችሁ ሼር ማድረግ አለባችሁ። ክርክር እንቶ ፈንቶ ላይ ብቻ አይደላችሁ መምጣት ያለባችሁ፣ ትምህርት ላይም ሲሆን መገኘት አለባችሁ። እኔ ማቃተው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቺ ናት። መምህሮቿ እነዚህ ናቸው። ለዚህም ነው እኔ ከማውቀው ውጭ የሆነ ነገር ሳይ ያ የግለሰቦች ነው በተደጋጋሚ የምናገረው ማለት ነው። ጥንካሬ ከሆነ የተማሪው ነው፣ ስንፍናና ችግር ካለ የልጅ ግለሰቡ ነው። እና በተገቢው ቦታ ዛሬ ጥያቄ የሆነባቸው ሰዎች በተቻለ መጠን አድመጣቸዋል ብዬ አስባለሁ። ተምራቸዋል ብዬ አስባለሁ። ትምህርት ተምራቸዋል ብዬ አስባለሁ። ነገ ከነገ ወዲያም ከመጨረሻ ላይ ማነሳላቸው ጥያቄዎች ይኖራሉ። እነሱ የሚያስይዙላችሁ እነሱ የሚያስቀምጡት አቅጣጫ አለ። ለምሳሌ እንዲህ ያለ አስተማሪ እያለው ለምሳሌ መምህር ዘማርያም ዘለቀ ቤቱን ከፍተው በሚያስተምር ሰዓት ስንቶቻችሁ 20,000 10,000 15,000 ሆናችሁ ታደምጣላችሁ? ነቢያም መዝሙረ ሲያስተምሩ ማለት ነው። መዝሙሩን እኔ አንድ ጊዜ ነው ያየሁት። አንድ ጊዜ መንፈሴ ነገረኝ። ይሄ ፐብሊክ ሪካርድ ነው። መዝሙሬም እየዚያ አለ። አንዳንድ ጊዜ መዘለፋችሁን መሰደባችሁን ራሱ እንደ መልካም አጋጣሚ መጠቀም ትችላላችሁ። ሰው ፈራጅ ነው። አድማጭ ተመልካች ይፈርዳልና የግድ የሚሰድቡንን ወይም ደግሞ የሚያንጓጥጡብንን ሰዎች ስላንጓጠጠን ብቻ አይደለም። ዝምታ ማስተማሪነት ነው፣ ትህትና ማስተማሪነት ነው ብዬ አስባለሁ። እና መንፈሳዊ ሰዎች ደግሞ ብዙ ጊዜ እኔ የምጠብቀው ከመንፈሳዊ ሰዎች ህይወታችን መናገር አለበት። ቢኮዝ እኔ በዓለም ያለው ሰው ሲሆን ቢኒያምን አይቼ ነው የምመጣው።
ቢኒያም ከኔ የባሰ ከሆነ ልመጣ እንደማልችል ሁሉ ማለት ነው። በጣም እግዚአብሔር ያክብርልኝ። ስለመጣችሁ ከልብ ነው የማመሰግነው። ለመዝሙር እና ለሌላ ተጨማሪ ሰው እድል እንስጥና ቅድም እንደውም ስገባ ያልኩት ለማክሲመም ለ3 ሰዓት ነበር ያልኩት። ምክንያቱም የገባሁበት እጅግ በጣም አጣብቂኝ ከሆነ ቦታ ሊመጣሁት እና ግን ሰዓቴን ውስጥ አደረኩ ብዬ አላስብም። ትክክለኛ ሰዓት ነው። ቢባክንም ምን አባቱ ጥሩ ነገር ነው ያገኘሁት። ተጨማሪ ግን ሰዓታችንን አቃቅተን ብዙም እንትን ሳንል ብንለያይ ደስ ይለኛል። እናንተ ማቅጣጫ አስቀምጣችሁ የምትሉትን ብላችሁ ጨርሰናልስ ብላችሁ ነገሩኝና እስከዛ በደንብ ደስ እያለኝ አደምጣለሁ። ሌሎቻችሁ ታፕ እያደረጋችሁ መማር አለባቸው ብላችሁ ለምታስቡ ሰዎች ሼር እያደረጋችሁ ቁጭ ብሎ እንዲማሩ ማድረግ ቻሉላለሁ። መዝሙር ወደ አንተ ልምጣ። እሺ እኔ 10 ደቂቃ ይበቃኛል ቴዲ። ያው ታላቁ ጅብሪልን በደንብ ሰዓት እንዲያገኝ ስለምፈልግ ታላቁ ወንድማችን። ለማንኛውም እኔ ስዕላቶቻችን ላይ ጥቂት ልሂድና ከዛ ደግሞ ከስግደት ጋር ከዕጣን ጋር የተያዙ ነገሮችን ላንሳ እና ደግሞ ወደኋላ ደግሞ ሄጄ የኤርሊ ቸርች ፋዘርስ ደግሞ ያሉትን ደግሞ ጥቂት ነገሮች ጊዜ ካለኝ አነሳለሁ። ግን ዲያቆን ዘማርያም ስላነሱት ምንም ችግር የለውም። ኦኬ አሁን ቴዲ አሁን ኦነስ ሆነን ነው የምናወራው። አንድ ሰው ይሄን ስዕል ሲያይ ጣዖት ነው የሚታየው። አሁን ይሄን ስዕል አንድ ሰው ጣዖቱን መውጣት ይችላል። ይሄን ስዕል አይቶ ይሄን ስዕል ፊት ለፊቱ አድርጎ መጸለዩ፣ ይሄን ስዕል ፊት ለፊቱ አድርጎ መጽሐፍ ቅዱስን በስዕል መልኩ ማስተማሩ፣ ለስዕሉ ሳይሆን ለስዕሉ ባለቤት የሚገባውን ክብር መስጠቱ፣ ይሄን ስዕል አንድ ሰው ሲያይ እንደዚህ አይነት ጣዖት አለ ሲጀመር በራሱ ጣዖትና ስዕላት መጀመሪያ ልዩነቱን ማወቅ አለብን ብዬ አምናለሁ። ጣዖታት ናቸው፣ አለቀ። ፔሪድ። የሚወክሉት ተወካይ የላቸውም። ለምሳሌ ዳጎን ነው፣ አለቀ። ዳጎን ነው። ስዕላት ግን ወካይ ናቸው፣ አድራሻ አላቸው። ለምሳሌ ይሄን ስዕል ስናይ ምኑ ነው ወካይነቱ? የክርስቶስን መስቀሉን፣ ግርፋቱን፣ ሕማሙን፣ እቺ ፀሐይ መጨለሟን እዚህ ጋር ይታያል። አቤት ሄዲ የራስ ቅል ይታያል። እዚህ ጋር ደግሞ በጎን ጦሩ ሲወጋ አለ። እዚህ ጋር ሰፍነግ ይሰጡታል። እዚህ ጋር እናቱ አለች፣ ዮሐንስ አለ። ቤተክርስቲያናችን ይህን ስዕል ለጸሎት ጠቀማለች። ከየት አመጣችሁ ግን? ዝም ብላ ደስ ስላላት አይደለም። ይህንን ስዕል ቃል በቃል የት ላይ እናገኘዋለን መሰለ? የዮሐንስ ወንጌል ላይ ቶሎ ስዕላቶቻችን ላሳይ ብዬ ነው። የዮሐንስ ወንጌል ምዕራፍ 19 ላይ እናገኘዋለን። እዚህ ስዕል ታሪክ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 19 ይኸው ጭፍሮቹም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱ እህት፣ የቀለዮጳ ሚስት ማርያም፣ መቅደላዊት ማርያም ቆሙ ነበር። ኢየሱስ እናቱን ይወድ የነበረው ደቀ መዝሙር በአጠገቡ ቆማ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩ እናትን ናት ብሎ ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እርሱንም ሆምጣጤውን በሰፍነግ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። አየው። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የማዘጋጀት ቀን ስለነበር ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብሮ እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹ መጥተው የፊተኛውን ጭን ከእርሱ ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስን በመጡ ጊዜ እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። አዩት ሄዴ። አሁን ይሄን ስዕል ያየ ሰው ይሄንን ወንጌል ይማርበታል፣ የክርስቶስን ሕማም ያስብበታል ማለት ነው። አሁን ያልኩት ጠቅላላ እዚህ ስዕል ያለ በመስቀሉ ስር የነበሩት ይሄው ሰፍነግ፣ ይሄው ጦሩ። ታዲያ ይሄ ከየት መጣ? እኔ አንድ ያው ፕሮቴስታንት ወንድማችን ይሄው ኦርቶዶክሳውያን ሴጣን አምላኪ ናቸው ብሎ ይሄን ስዕል ገልጦ ይሄን የራስ ቅል ሲያሳያቸው በጣም ነው የሳቁት። ይሄ የራስ ቅል ዝም ብሎ የተሰራ ነው አይደለም። ወደ መጽሐፍ ቅዱስ እንምጣ። ማርቆስ ወንጌል ላይ እንዲህ ይላል። የማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ ማርቆስ ወንጌል ምዕራፍ 15 ቁጥር 22 እንዲህ ይላል። ምን ይላል? አንድ መንገድም አልፈውም የአሌክሳንድሮስ የሮፋስ አባት ስምዖን የተባለ የቄሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደተባለ ስፍራ ወሰዱት ይላል። አዩት እንዴ! ይሄንን የራስ ቅል ስፍራ በዛ ከፍ ባለው በጎልጎታ የራስ ቅል ቦታ በሚሏት ጌታ እንደሰቀሉት ለማሳየት የራስ ቅል እዚህ ጋር ተቀመጠ ማለት ነው። አሁን ይሄን ሰው እንዴት ጣዖት ብሎ ይጠራል? ጌታን እኮ እንደመሳደብ ነው። ባይዘው ወንጌልን እንደመሳደብ ነው፣ ጌታንም እንደመሳደብ ነው። ኦኬ
ጣዖት አይደለም ይሄ። ሰዎች ከጭፍን ጥላቻ ወጥተው ከሆነ ቦክስ ወጥተው ከሆነ ከታጠሩበት የውሸት ነገር ወጥተው እውነት ልባቸው ንጹህ ካደረጉት ወንጌል የምናስተምርበት ወንጌል የምናስተምር ብቻ አይደለም። በዚህ ስዕል ፊት ጸሎት እናቀርባለን። ለማን? ለስዕሉ ለቀለሙ አይደለም። ይሄ ክርስቶስ ስዕል አይደለም። ይልቁንም ለስዕሉ ባለቤት። ለምሳሌ እናቱን የሚወድ ሰው ፎቶ ካለ የእናቱ ፎቶ ለፎቶ አይደለም እንኳን አይደለም የሚያነበው ናፍቆቱን የሚገልጸው የሚስመው እኮ ፎቶን አይደለም፣ ከለሩን አይደለም፣ ፒክስሎቹን አይደለም፣ ማርጂኖቹን አይደለም። ይልቁንም ምኑ ነው? ፍቅሩን እየገለጸ ነው ለፎቶ ባለቤት። ስለዚህ ይሄን መጽሐፍ ቅዱሳዊ መነሾቻችን ሁሉ መጽሐፍ ቅዱሳዊ እንደሆነ እንድታውቁ ነው። ይሄ ደግሞ ያው ፀሐይ መጨለሟን ለማሳየት ነው። እሺ እዚህ ጋር ደግሞ በጣም ደግሞ ሌላም ልጨምር። እንዲሁ አንድ ፕሮቴስታንት ወንድሞቻችን ይህን ስዕል በቤታቸው ለጥፈው ይሄ ኦርቶዶክሲያን መስቀል ይዘገዝቃሉ፣ መስቀል ዘግዝቀው መስቀል ይጠላሉ ብለው አንድ ሰሞን ሄዱብን እና እኔ ስቅ ነበረ። ለምንድን ነው የሳኩት? ያ ሰው እንግዲህ ኦርቶዶክስ ነበርኩ እያለ አውቃታለሁ የሚል ሰው ነው። እና እውነት ይሄ መስቀል የተዘገዘቀው መስቀልን ጠልተን ነው? መስቀል እየዘገዘቅን ነው? አይደለም። ጳውሎስ ጎራዴ መያዙ ይሄ ጴጥሮስ ነው። ጴጥሮስ ወጳውሎስ ይላል። ያው እዚህ ጋር ጴጥሮስ ወጳውሎስ ይላል። ያላችሁት ከሆነ ጴጥሮስ ይሄን የያዘበት ምክንያት ምንድን ነው? እዚህ ጋር ቁልፍ ይታያል። ቴዲዬ ቁልፍ ይዟል አይደለ? አንተ ጴጥሮስ ነው የሚለው ማለት ነው። ማቴዎስ ወንጌል ላይ ያለው የሰማይ መክፈቻ ቁልፍ እሰጥሃለሁ፣ እናንተ ያሰራችሁ የታሰረ ይሆናል፣ እናንተ የፈታችሁ የተፈታ ይሆናል የሚለው ለማሳየት ስልጣነ ሰማያዊን ለመያዙን ለማሳየት ቁልፍ። ኦኬ። ይሄ ደግሞ ተዘግዝቆ ያለው ደግሞ ለምንድን ነው? ቅዱስ ጴጥሮስ በመጨረሻው ጊዜ ሰማዕትነት ሲቀበል እንደ ጌታዬ ቀጥ አድርጋችሁ አትስቀሉኝ፣ ይልቁንም ዘግዝቃችሁ ስቀሉኝ፣ እኔ እንደ ጌታዬ ቀጥ ተደርጌ ልሰቀል አይገባኝም ብለው የራሱን መስቀል አሸክመው ዘግዝቀው እንደሰቀሉት ለማሳየት ሰማዕትን የተቀበለው በዚህ ነው ለማሳየት ይኸው መጽሐፍ ቅዱሱ ይሄንን በዮሐንስ ወንጌል ላይ እንዲህ ብሎ ያስቀምጠዋል። የዮሐንስ ወንጌል ላይ ምን ብሎ ያስቀምጠዋል? እኔውሱና የዮሐንስ ወንጌል ላይ አንተ ግን ወዳልፈለከው ትሄዳለህ፣ በሸመገል ጊዜ ወዳልፈለከው ቦታ ይወስዱሃል እያለ ይሄንን ክፍል ያነሳል። ቶሎ ደቂቃ ልጠቀም፣ እንዲሁም እናንተ ምዕራፉን ገብታችሁ አንብቡት። ለማንኛውም ይሄ ነው። ቅዱስ ጳውሎስ ደግሞ ጎራዴ ያዘበት ምክንያት ወይ ደግሞ እዚህ ጋር የምታየው ምክንያት ምንድነው? ሰማዕትነት የተቀበለው ራሱን ቆርጠውት ነው። ራሱን ቆርጠውት ሰማዕትነት ስለተቀበለ ይሄ መልእክታቱን ለመጻፉ ለማስተማሩ፣ ይኸው ደግሞ አንገቱን በሰማዕትነት ተቀልቶ ለማለፉ ደግሞ ይሄ ቤተክርስቲያናችን ቅዱስ ሰማዕትነት የተቀበሉትን አባቶቻችን ሰማዕትነት የተቀበሉበትን ነገር ይዛ ታስቀምጣለች። ይሄ ምን ይሆናል? መማሪያ፣ ለክርስቶስ የተከፈለ ዋጋ፣ ለክርስቶስ ፍቅር የተደረገ ሰማዕትነት እንደሆነ በስዕሏ ለትውልድ ሁሉ ታስተምራለች። ኦኬ፣ በጣም ጥሩ። በዚህ ክብሩን የሚገልጠው ማን ነው? ክርስቶስ ነው። አሁን ምን ነገርኩ? ስለ ክርስቶስ ፍቅር፣ ስለ ክርስቶስ አምላክነት ሲመሰክሩ ሰማዕትነት ተቀበሉ ይሰበኩ። አየህ፣ ክርስቶስን በዚህ ስዕል ምክንያት ክርስቶስን አምላክነቱን፣ ገናንነቱን፣ ፍቅሩ አንገትን የሚያስቆርጥ ፍቅሩ ዘግዝቆ የሚያስቸነክር መሆኑን ሁሉ ሰበክንበት። ኦኬ፣ እንቀጥል። ይሄ ደግሞ የሥላሴ ነው። እዚህ ጋር ብዙ ጊዜ አሁንም ወንድሞቻችን ፕሮቴስታንት ወንድሞቻችን ሶስት ሽማግሌዎች እያሉ የሚቀልዱበት ማለት ነው። እነሱ ይቀልዱ፣ ችግር የለውም። ግን እስቲ እንየው። እዚህ ጋር 3 በገጽ አረጋ የተቀመጡ አሉ፣ የተሳሉ አሉ። እዚህ ጋር ደግሞ እንደምታያቸው 12 24 አሉ። እዚህ ጋር ደግሞ ቴዲ አይተህ ከሆነ የሰው መልክ ያለው አለ፣ ክንፍ ያለው አይደል? እዚህ ጋር ደግሞ የንስር አለ፣ ክንፍ ያለው። እዚህ ጋር ደግሞ የአንበሳ መልክ አለ፣ ይታያል። እዚህ ጋር ደግሞ የጥጃ መልክ አለ። ይሄ ከየት መጣ የሚለውን ደግሞ ላሳይ። ኦኬ፣ የመጀመሪያው በገጽ አረጋዊ ለምን አስቀመጠን ስላሴን ቢሉ በዘመናት የሸመገለውን በዙፋኑ ተቀምጦ አየሁት ብሎ ስለነገረን የዘመናት ባለቤት የዘመናት ጌታ አባት። ለምሳሌ አንድ ወጣትና አንድ አዛውንት ጎን ለጎን ተቀምጠው ብታያቸው ቴዲ አዛውንቱን አይተህ ምንድን ነው የምትረዳው? አዛውንቱ ረጅም ዘመን የኖረ እንደሆነ አይደል? እግዚአብሔርም የዘመናት ሁሉ ባለቤት የሸመገለውን አየሁት እንደሚል የዘመናት ሁሉ ባለቤት ዘመንንም አልፎ የፈጠረ ዘመንም ደግሞ አልፎ የሚኖር አልፋ ኦሜጋ መሆኑን ለማሳየት
በገጸ አረጋዊ አባትነቱን ለማሳየት፣ ቸርነቱን ለማሳየት፣ ደግነቱን ለማሳየት፣ ርኅራኄውን ጥበቃውን ለማሳየት በገጸ አረጋዊ እናስቀምጣለን። ኦኬ እሺ፣ እዚህ ጋር የተከሆነ አብ ይሄ ነው፣ ወልድ ይሄ ነው፣ መንፈስ ቅዱስ ይሄ ነው የሚል ነገር አታይም አይደለ? ምክንያቱም አብ ይሄ ነው ካልን ከዛ ደግሞ ወልድ መጣ ሊባል ነው። እንደዛ ደግሞ አይደለም። አብ በኖረበት ዘመን ሁሉ ወልድም አለ፣ ወልድ በኖረበት ዘመን መንፈስ ቅዱስም አለ። ስለዚህ ይሄ አብ ነው ይሄ ወልድ ነው አንልም። አጠቃላይ ምናምን ስሉስ ቅዱስ እንላለን። አየው ስሉስ ቅዱስ ላይ እናስቀምጣለን። ኦኬ ሶ የአካል ሶስትነትም እናስተምርበታለን። አሁን እኛ እዚህ ጋር የሳልነው የስላሴን ባህሪ አይደለም የሳልነው አይደለ? የሳልነው ትምህርታችን ነው። ምኑን ስላሴ በአካል ሶስት የሚለው አየህ፣ ስላሴ በአካል ሶስት በዘመናት በዙፋኑ የተሸመገለው በዙፋኑ የተቀመጠው የሚለው። ኦኬ እነዚህ ታዲያ ከየት መጡ? የሰው የንስር የጥጃ የአንበሳ ከየት መጡ? እነዚህ ከየት መጡ? እዚህ ጋር ሲታጠን ሁሉ ታያለ። ማጠን ሲታጠን ከየት መጡ ሲባል ዮሐንስ ራእይ ላይ እንሂድ። ዮሐንስ ራእይ ምዕራፍ 4 ላይ እንዲህ ይላል። ዮሐንስ ራእይ ምዕራፍ 4 ከቁጥር 4 እስከ 7 እንዲህ ይላል። በዙፋኑ ዙሪያ 24 ዙፋኖች፣ በዙፋኑ ዙሪያ 24 በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑ መብረቅና ድምፅ ነጎድጓድ ይወጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበር። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ ዓይኖች የሞላቸው 4 እንስሶች ነበሩ ይላል። 4 እንስሶች ነበሩ። አንደኛው እንስሳ ይላል አንበሳን ይመስላል ይላል። ሁለተኛው እንስሳ ጥጃን ይመስላል ይላል። ሶስተኛው እንስሳ የሰው ፊት ነበረ ይላል። አራተኛው እንስሳ ደግሞ የሚበረውን ንስር ይመስል ነበር ይላል። አየው፣ ይሄንን ቤተክርስቲያናችን እንደዚህ አድርጋ አስቀመጠችልን ማለት ነው። ሰው፣ ንስር፣ አንበሳ፣ ጥጃ። ዮሐንስ ራእይን ምዕራፍ 4ን ስለ አብ ወልድ መንፈስ ቅዱስ ስለ እግዚአብሔር የተነገረው የካህናቱን ማዕጠንት በዙፋኑ ዙሪያ የነበሩት ደግሞ ዙፋኑን ደግሞ ሞልተው የነበሩት ኪሩብና ሱራፊ በዚህ መልኩ ተቀመጡ ማለት ነው። ስለዚህ አሁን ይሄን ስዕል አይቶ አንድ ሰው ጣዖት ነው ካለ መጽሐፍ ቅዱስ አያውቅም፣ አንብቦም አያውቅም፣ እግዚአብሔርም አልገባውም፣ መጽሐፍ ቅዱስ ራሱ ራእይ ድረስ አልደረሰም ማለት ነው። አንለስ ልቃወም፣ ዝም ብዬ ልተች፣ ዝም ብዬ ፕሮቴስት ላርግ፣ ዝም ብዬ ኦርቶዶክስን እየተሳደብኩ በቃ ኑሮዬን ልደጉም ካላለ በስተቀር ትክክለኛው የቤተክርስቲያን አስተምሯችን ይሄ ነው። ወንጌላችንን በስዕል እናስተምራለን ማለት ነው። ኦኬ እንቀጥል። ይሄ ደግሞ የጌታችን የአምላካችን የክርስቶስ ልደት ነው አይደል? እዚህ ጋር እንደምታየው ኮከቧ አለች አይደል? አይ አሁን እልፍ ቃል ከምናገር ስዕሉ ራሱ ሁሉ ነገር ይገልጻል ማለት ነው። 70 ሰገል አሉ እዚህ ጋር ወርቅ ታንከርቤ እያቀረቡ እረኞች አሉ። ይኸው እንትኗ ደግሞ ዮሴፍ አለ እዚህ ጋር። ይኸው እዚህ ጋር ከብቶቹ ይታየዋል። በከብቶች ግርግም ስለተወለደ ጌታ። እመቤታችን አለች። በጨት ተጠቅሏል ጌታ። ይሄን ሉቃስ ወንጌል ላይ የምታገኘው ነው። ሕፃኑን ታገኛላችሁ በጨት ተጠቅሎ የሚለው ማለት ነው። ኮከቡ እየመራቸው ወሰደው የሚለው ማቴዎስ ወንጌል ላይ። ይሄን ሁሉ በመጽሐፍ ቅዱስ እናስተምራለን። ማን ነው እዚህ ትንቢተ ዳንኤል ላይ ትንቢተ ዳንኤል እንዲህ የሚል ቃል አለ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ምዕራፍ 7 ቁጥር 9 ዙፋኖችን እስኪዘረጉ ድረስ አየሁ። በዘመናት የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበር፣ መንኮራኮሮቹ የሚነድድ እሳት ነበር እያለ ያስቀምጣል። ትንቢተ ኢሳይያስ ላይም እግዚአብሔርን ከፍ ባለ ዙፋን ተቀምጦ እንዳየሁልን ናጋያን ሁሉ በስዕል እናስቀምጣለን። መልካም፣ ይሄን ካሳየው ዘንዳ አንዳንድ ነገሮች ደግሞ ልጨምር። ለምሳሌ ቅድም ዲያቆና ያሳዩዋቸዋል ካታኮምብ ውስጥ እነዚህ ሁሉ ስዕሎችም ነበሩ ካታኮምብ ውስጥ። ይሄ በፈርስት በነዛ የቀደመችው ቤተክርስቲያን የነበሩ በዛ በመከራው ዘመን ኦኬ፣ በሐዋርያቱ ስደት ዘመን በቤተክርስቲያን መከራ ዘመን ሁሉ በየዋሻው የተሳለ ስዕል ነው። ይሄው ክርስቶስ አለ፣ ይሄው እዚህ ጋር የምታዩት አለ፣ ይሄው እዚህ ጋር አለ። ይሄ ሁሉ በየዋሻው ማንም ሰው ገብቶ ካታኮምብ ፒክቸርስ ቢል በሮም በጣሊያን የነበረውን ይሄን ሁሉ ያወጣላቸዋል። ይሄ ምንም እውቀት የሚፈልግ ነገር አይደለም። ጀስት ማንበብ ነው፣ ፊደል መቻል ነው፣ ታይፕ ማድረግ ነው የሚፈልገው።
ኦኬ አትሊስት 12ኛ ክፍል የጨረሰ ሰው ይኖራል ሁላችንም ብዬ አምናለሁ። ይሄ ስዕል እንግዲህ ጣዖት አይደለም መቼም ጣዖት ነው ሊሉ ነው። ይሄ ጣዖት ነው። በዚህ ስዕል በፊት ነበረ ቴዲዬ ጸሎት የሚያደርጉት ሻማ የሚያበሩት በዚህ ስዕል ፊት ነበረ። እግዚአብሔርም ደግሞ ጸሎታቸውን ይቀበላቸው ይሰማቸው ነበር። ለምን? የቅዱሱን ታሪክና የእርሱን የቅዱሳኑን ታሪክ ሁሉ ያዘ ስለሆነ። ኦኬ በመጽሐፍ ቅዱሳችን አንዳንድ ነገር ቶሎ ቶሎ ላንሳ። ተአምር ባይዘወይ በእኛ መስፈርት የሚሄድ አይደለም። በእኛ መስፈርትም እግዚአብሔር ተአምር ካደረገ ምን ተአምራዊ ተባለ? እግዚአብሔር ከኛ መስፈርት ውጪ ስራ ይሰራል። ከአእምሮ በላይ ስራ ይሰራል። ለወንድሞቻችን ከብዷቸዋል ከአእምሮ በላይ እግዚአብሔር ስራ መስራቱ። በእነሱ ቤት በተለያየ ነገር ተአምር ሲሰራ አይከብድም። በእኛ ቤት ግን የተለያየ ነገር እግዚአብሔር እኮ ተአምር ሰሪ ነው ቴዲ። በህይወታችን እኮ ያልጻፍነው ያልተናገርነው ለሰው ብንናገረው ተረት የሚመስል ነገር ተደርጎልናል እኮ በጣም ብዙ ተደርጎልናል እኮ። አሁንም እየተደረገ ወደፊትም ይደረጋል። ስራውን ያቆመ ክርስቶስ የለንም እኛ። የአብርሃም አምላክ የእኛም አምላክ ነው። ሙሴን በባህር እንዲከፍል ባህርን በበትር እንዴት ሰው በበትር ባህር ይከፍላል? ኤልያስን የኤልያስ ደቀ መዝሙር ኤልሳ በጨርቅ ባህር እንዲከፍል ያደረገ እግዚአብሔር የእኛም አምላክ ነው። ስራውን ያቆመ እግዚአብሔር የለንም። ስራውን የሚሰራ እግዚአብሔር ግን አለን። ስራውን የሚሰራ ኢየሱስ ክርስቶስ አለን። የነ ጳውሎስ አምላክ የእኛም አምላክ ነው። እግዚአብሔር ድንቅ ይሰራል። ለምሳሌ በጣም የሚገቡ ታምራትን ቶሎ ቶዬ ላሳይ። ከተፈጥሮ ውጭ የሆኑ ታምራትን ዘፍጥረት 30 ላይ እንዲህ የሚል ቃል አለ። ዘፍጥረት 30 ከ37 እስከ 39 ይሄ ተአምሮ ገድል ላይ ቢጻፍ ወገኖቻችን ይቀበሉታል፣ ጎረቤቶቻችን አይ ዶንት ቲንክ ሰው። ግን ደግሞ ደግነቱ መጽሐፍ ላይ ጻፈልን። ለምሳሌ እናነበው። ዘፍጥረት 30 ከ37 እስከ 39 እንዲህ ይላል። ያዕቆብም ይላል ልብል ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽምልምል ያድርጎ ላታቸው። አስተውቴዲ እንጨት አመጣ። ቀስ እያደረገ የእንጨቱን እንትን ቆዳውን ከላይ ቆዳ የሚለው ያው ይግለጸው ብዬ ነው። እሱን ቀስ እያደረገ እየላጠ የሆነ ግማሽ እየተወ የሆነ አሁን ደግሞ ልፍ እያለ እየላጠ ዥንጉርጉር አድርጎ ላጠው። ኦኬ ለምን? የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። ዋው በጎቹ የሚጠጡበት ገንዳ ላይ ያንን እንጨት ቁጭ አደረገው። ከዛ ይምን እንደሚል ቴዲ በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር ይላል። ጠምቷቸው ስለነበረ በጎቹም በትሮቹን አይተው ከመጎምጃቸው የተነሳ ጸነሱ ይላል። አይገርምም? አሁን የተአምር ላይ ቢሆን አቤት ጉዳችን። ይሄ መጽሐፍ ቅዱስ ላይ ነው። በግ እንጨት አይቶ ይጸንሳል። ደግሞ መጸነሳቸው አይደለም የሚደንቀው፣ የወለዱት ደግሞ ማን ነው ሲባል ያው በጎቹም ሽምልምል መሳይ እና ዥንጉርጉር ንቁጣ ያለበትን ወለዱ ይላል። ያ እንጨቱ ላይ ተልጦ የነበሩ ዥንጉርጉሩን ከለር ይዘው ተወለዱ ልጆቻቸው ይላል። ይሄ እኮ ከተፈጥሮ በላይ ነው። ይሄ ተአምር ላይ ቢቀመጥ ትውልዱ ይቀበለዋል። በተለይ እኛን የሚቃወሙን አይቀበሉትም። እኛ ግን እንቀበለዋለን። ለምን እንደው የምንቀበለው? መጽሐፍ ቅዱስ ላይ ተጻፈ አይደለም የምንቀበለው። ባይዘው እግዚአብሔር ሰሪ ስለሆነ እንቀበለዋለን። እግዚአብሔር ድንቅ አድራጊ ስለሆነ እንቀበለዋለን። ይሄ ከአይምሮ በላይ ሆነ ነው። ለዚህ መስፈርትም አናውጣም። በዚህ ማን ይከራከራል? አየህ፣ ተአምራት መከራከር ያደሉን ምነው። ለዛ ነው ቴዲ በዚህ ትከራከራለህ። አሁን በዚህ ላይ ሰው እንዴት ይሄ አይደረግም ካለ አንድ ሰው መብቱ ነው መጠራጠር፣ መብቱ ነው እግዚአብሔርን አያደርግም ብሎ ማመን። የኛ አምላክ ግን ያደርጋል፣ ይችላል፣ ይሰራል። ይሄው ተአምርን ያደርጋል። ሌላው በዚህ በአንደኛ ነገስት ላይ አንደኛ ነገስት ምዕራፍ 17 ላይ አንደኛ ነገስት ምዕራፍ 17 ከቁጥር 5 እስከ 6 ላይ እንዲህ ይላል። እግዚአብሔርም ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፋፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታ እንጀራና ስጋ ያመጡለት ነበር ይላል። ቁራ ለነብዩ ምን ያደርጉለት ነበር? እንጀራና ስጋ ያመጡለት ነበር እና ያበሉት ነበር። አሁን ይሄን በተፈጥሮ ሕግ ትዳኘዋለህ? አሁን ይሄ በገድላችን ላይ ለምሳሌ ተክለ ሃይማኖትም ቁራዎች እየመጡ ያበሏቸው ነበር ቢባል አቤት ጩኸት ሚዲያ ላይ፣ አቤት ስድብ የሚደርስብን። መጽሐፍ ቅዱስ ነው ግን አየህ፣ ይሄን ታዲያ የሰራ እግዚአብሔር ዛሬ አይሰራም እንዴ? የቆመ እግዚአብሔር አለ? ስራውን ያቆመ እግዚአብሔር አለ? የለም። የኛ አምላክ ይሰራል። የአምላክ ልዩነት ካለን መብት ነው፣ አምላካችንን መለየት እንችላለን። ኢያሱ እንዳሉ የምታመልኩትን ዛሬ ምረጡ፣ እኔና ቤተ እግዚአብሔር እናመልካለን እንዳለ። የምናመልከው አምላክ የሚሰራ አምላክ ነው። የማይሰራ አምላክ ያለው ከሆነ አንድ ሰው
የሚሰራውን አምላክ ሊቃወም ሊጠራጠር ይችላል። የእኛ አምላክ ግን የሚሰራ አምላክ ነው። ከአይምሮ በላይ ተአምራት ላይ ያሉት ጠቅላላ ከአይምሮ በላይ የሆኑ ናቸው። እኛ ግን አሜን ብለን እንቀበላለን። ይሄ ተአምራት ደግሞ ቅድም ዲያቆን እንዳሳዩ በዓለም ላይ ሁሉ የሚደረግ ነው። የተዋሸው ውሸት ግን ኢትዮጵያ የሆነ መነኩሴ፣ የሆነ ደብተራ፣ የሆነ ቄስ እየተባለ ነው ውሸት የተሰራው። እኛ ግን ውሸትም ስለተዋሸ የሚቆም እግዚአብሔር የለም። ውሸትም ስለተዋሸ ተአምሮ አይቆምም። አሁንም በዚህ ሰዓት ተአምር ይደረጋል በየቤታችን በየገዳሞቻችን ጠቅላላ ባለችው በጌታ ቤት በክርስቶስ ቤተክርስቲያን። ሌላው የሐዋርያት ሥራ በብሉይ ኪዳን ጥቂት ነው ያሳየው። የሐዋርያት ሥራ ምዕራፍ 19 ላይ የሐዋርያት ሥራ ምዕራፍ 19 ከ11 እስከ 2 እንዲህ ይላል። ምዕራፍ 19 ከ11 እስከ 2 እግዚአብሔርም በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። አስተውልቴድ ምን ይላል? ክፉዎች መናፍስትም ይወጡ ነበር ይላል። ጨርቅ ቀዶ ሰው መናፍስት የተቀደደ ጨርቅ ሆኖ ጳውሎስ እኮ ውስጥ የለም እየቀደዱ ነው የሚወስዱት ከየቤታቸው። አስተውል እንግዲህ እኛን የሚቃወሙ ወንድሞቻችን በዛ ዘመን ቢኖሩ እነዚህን ሰዎች እንዴት አይቃወሟቸው? እናንተ ጨርቅ አምላኪ፣ እናንተ ሰው አምላኪ ነበር የሚሏቸው እኮ። ግን አይ ክርስትና እንደዚህ አያስኬድም። እግዚአብሔር በቅዱሳኑ ተአምሩን ይሰራል። ይኸው ምን ይወስዱ ነበር ነው የሚለው? የቅዱስ ጳውሎስን ጨርቅ እየቀደዱ ይወስዱ ነበረ። በእያንዳንዱ ቤት መቼም ቅዱስ ጳውሎስ አይገኝም። ጨርቁን ግን በእምነት ምን ብለው ይወስዳሉ? የቅዱስ ጳውሎስ ጨርቅ ይፈውሰናል፣ የቅዱስ ጳውሎስ ጨርቅ አጋንንትን ያወጣል ብለው ይወስዳሉ። ክርስቶስም በወዳጁ በአገልጋዩ በቅዱስ ጳውሎስ ጨርቅ ኃይሉን ይገልጣል። ጭራሽ ሰው የሚሰራት ጨርቅ፣ የምትታጠብ ጨርቅ፣ በሰው የተሰራች ጨርቅ አጋንንት ታወጣለች። አጋንንት ይፈራታል፣ ሰይጣን ይፈራታል። ስለዚህ ዛሬም ይሄ ክርስቶስ የኛ አምላክ ነው። በቅዱሳት ስዕላቱ ላይ ክብሩን ይገልጣል፣ በቅዱሳት ስዕላቱ ላይ ኃይሉን ይገልጣል ብለን እናምናለን። ስራ ያቆመ ክርስቶስ የለንም እኛ። ኦኬ ሐዋርያት ሥራ ምዕራፍ 5 ሐዋርያት ሥራ ምዕራፍ 5 ከቁጥር 15 ከ16 ደግሞ እንዲህ ይላል። እሺ ሐዋርያት ሥራ ምዕራፍ 5 ከቁጥር 15 ከ16 እሺ ኧረ ተው ኮምፒውተር በዚህ ሰዓት ፍሮስ ታደርጋለህ። እሺ ይሄ ፍሮስ ስላደረገብኝ ነው። ይሄ ደግሞ የምታዩት የቅዱስ ጴጥሮስን ጥላ ነው። የቅዱስ ጴጥሮስ ጥላ እኮ ጥላ ነው፣ ህይወት ያለው ነገር እኮ አይደለም። እጀስ ጥላ ሻዶ ነው። ሻዶ ግን ምን አረገ የሚለው እኔ የሐዋርያት ሥራ ምዕራፍ 5 ከቁጥር 15 ከ16 ስለዚህም ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዱን ይጋረድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋ በወስካ ያኖራቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንንና በርኩሳን መናፍስት ያሰቃዩ እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። እግዚአብሔር ይመስገን። የኛ አምላክ የጴጥሮስ አምላክ ነው። በጴጥሮስ ጥላ አጋንንት ይወጣ ነበረ። ቴዲ ሰዎች ሲመጡ ይኸው እንዴት እንደሚራበሩ። ዛሬ ጴጥሮስ ያልፍ ነው። ዛሬ ጴጥሮስ ያልፍ ነው። ጥላው እንዳያመልጠን፣ ጥላውን እንጠቀምበት። በጥላው ኃይል ይደረጋል፣ በጥላው ስራ ይሰራል። ስለዚህ ድውያን ያመጣሉ፣ አጋንንት ያለባቸውን ያመጣሉ፣ የሞተ ሰው ያመጣሉ። ደግሞ ድል አድርጎ ደግሞ ተነስቶ ሄዱ ነበር። በጥላ በቅዱሱ ጥላ እግዚአብሔር ክርስቶስ ኃይሉን ይገልጣል። የኛ አምላክ ይሄ ነው። የጴጥሮስ አምላክ ዛሬም ቅዱሳን አሉት። በጥላው የፈወሰ ክርስቶስ በቅዱሳን ስዕላቶቹ ደግሞ ዛሬም ታምሮ ያደርጋል ብለን እናምናለን። ደግሞ እየተደረገልንም ነው። ሰዎች ሊዋጥላቸው ይችላል፣ ላይዋጥላቸው ይችላል። እሱ አይደለም መስፈርቱ። እሺ ተመለስኩ። ስልክ አደውልብኝ ፕሊዝ፣ አንዴ ልጨርስ። እሺ ተመልሻለሁ ብንዬ። እሺ በጣም ጥሩ እንጨርስ። እሺ ስለዚህ ይኸው የቅዱስ ጳውሎስ አምላክ ዛሬም ከኛ ጋር ይሰራል። በቅዱሳት ስዕላቶቹ ላይ ድንቅ ተአምራትን ይሰራል ብለን እናስተምራለን። ስለ ዕጣን ጥቂት ሀሳቦች ልስጥና እሺ ስልክ አትደውሉብኝ እባካችሁ። ኦኬ ስለ ዕጣን ጥቂት ሀሳቦች ልስጣችሁና ልጠቅልል። ዕጣን ጸሎትን ማሳረጊያ ነው። ዕጣን የእግዚአብሔር ክብር መገለጫ ነው። ዕጣን በመቅደሱ ዙሪያ ሁሉ የሚታጠን ነው። ዕጣን
የእግዚአብሔርን ክብር የሚገልጡ ነው። ደግሞ ጸሎታችንን የተወደደ አድርገን የምናሳርግበት ነው። ዳዊት በመዝሙረ ዳዊት ላይ እንዲህ ይላል። እሺ አትደውሉብኝ ፕሊዝ፣ እባካችሁ አትደውሉብኝ። ኦንላይን እንደሆንኩ እያወቃችሁ አትደውሉብኝ። እሺ መዝሙረ ዳዊት መዝሙር 141 መዝሙረ ዳዊት መዝሙር 141 ስለ ዕጣን ነው የምናወራው። መዝሙረ ዳዊት መዝሙር 141 ላይ እንዲህ ብሎ ዳዊት ይጸልያል። አቤቱ ወደ አንተ ጮኩኝ፣ ከቁጥር 1 ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ፣ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ይላል። አያችሁት? እንደ ዕጣን ተቀበልልኝ። ስለዚህ ዛሬ በቤተክርስቲያናችን ዕጣን ይታጠናል። ቅድም ዲያቆን እንዳሳዩት ትንቢተ ሚክያስ ላይ በምድር ሁሉ በአሕዛብ ሁሉ በሕዝብ ሁሉ ዘንድ ማለት ነው ዕጣን ይታጠናል ብለዋል። እኛ እቺ ቤተክርስቲያን ዕጣን ታጥናለች። የሚቃወሙን ሰዎች ዕጣን ያጥናሉ ለእግዚአብሔር ክብር፣ ራሳቸው ይፍቱት። እኛ ግን ለእግዚአብሔር ክብር ዕጣን እናቀርባለን። ጸሎታችንን በዕጣኑ እናሳርጋለን። ይሄ ምድራዊ ነው አይደለም፣ ሰማያዊ ነው። ሰማያዊ መሆኑን ደግሞ ላሳይ። ዮሐንስ ራእይ ምዕራፍ 8 ቁጥር 3 እንዲህ ይላል። ዮሐንስ ራእይ ምዕራፍ 8 ቁጥር 3 በእግዚአብሔር ፊት የሚቆሙትን 7ቱ መላእክት አየሁ፣ 7 መክት ሰጣቸው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑን ፊት ባለው በወርቅ መሰዊያ ላይ ለቅዱሳኑ ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ይኸው በሰማይ የቅዱሳኑ ጸሎት ራሱ የሚያደርገው በዕጣን ነው ይላል። ዕጣን ይታጠናል በሰማይ። ቤተክርስቲያን ደግሞ የሰማዩን ምድሪ በሰማይ ያለውን በምድር የምታሳይናት የሰማዩ ሚስጥር፣ የሰማዩን ስርዓት። በሰማይ ካህናት አሉ፣ በምድር ካህናት አሉ። በሰማይ የእግዚአብሔር መንግስት በቅዱሳኑ የተሞላሻት፣ እኛም እንደ ደመና የከበቡን ቅዱሳን በዙሪያችን በቤተ መቅደሳችን አሉ። በሰማይ ዕጣን ይታጠናል፣ ጸሎት ያርጋል። በምድርም ቤተክርስቲያናችን ጸሎትን በዕጣን ታሳርጋለች፣ ዕጣን ታጥናለች። ኦኬ እየተቀለልኩኝ ነው። እሺ እየጨረስኩኝ ነው። ሁለቱን ካሳየው ብሉይ ኪዳንና አዲስ ኪዳን ላይ ያለውን ይሄን ካረጋገጥኩ አንዳንድ ነገር ላሳይና አንዳንድ ቪዲዮ ላሳያችሁና እንጨርስ። እሺ ይሄ የሉተሪያን ቸርች ነው። ይሄን የማሳይበት ምክንያት ባይዘዌ እንዲያው እነሱ ጋር ያለው እኛ ጋር ማለት አይደለም። ግን የሚቃወሙ ሰዎች ለምን ከቤት አይጀመርም? ለምን ከቤት አይነሳም ነው። ይሄ ምን ይላል? ያው ሰርቪስ ሬዚዩም ትሪኒቲ ሉተሪያን ቸርች ይላል። እንግዲህ የውጭውን ላሳያችሁ፣ ከዛ ወደ ሀገር እመጣለሁ። በስላሴ የሉተሪያን ቸርች ያለ ስዕል ነው ይሄ ሁሉ የምታዩት። እንየው። ያው ድምፁን አጥፍቼዋለሁ፣ እሺ እንድታዩት ብዬ ነው። እንትም ላይ ያው ይሄ ስዕል አለ። ኦኬ ይሄ ስዕል አለ። እዚህ ጋር የምታዩት ስዕል አሉ። እዚህ ጋር ጭራሽ የሐዋርያቱ ስዕልም ተቀምጧል። አንድ ጊዜ የሆነ እዚህ ጋር ሶሪ መዝሙሬ ምናልባት አሁን ለምሳሌ በሉትራን ቸርች ውስጥ ያሉ ምስሎችን የምታሳዩ ከሆነ ነገም ተመሳሳዩን መድረክ አዘጋጅልን የሚል ነገር ሊያነሱ ስለሚችሉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ጥያቄዎችን እነሱ አሳይቷል፣ እኛም ደግሞ አንዳንድ ነገሮችን እናሳይ የሚል ጥያቄ እንዳያነሱ እንዲሁ ስለ ስርዓት ብናወራ ይሻላል ወይስ ምን ትላላችሁ? እነሱ አስተያየት ይስጡበት። እኛ ያቀረብነው አሁን አንተም ለእነሱ እድል ስጥና እኛ ያቀረብነው ውሸት ከሆነ የራሳቸውን ትምህርት ገልጠው ከዚያም ደግሞ ዲስፕሩፍ ማድረግ ይችላሉ። ቴንክ ዩ። እሺ ለእነሱም አይዲያ ይሰጣቸዋል። እኛ አይዲያ ይዘን አይደለ ዛሬ ተገናኘ ነው። ሰው አሪፍ ነው ለእነሱም። ኤኒዌይስ ይኸው እዚህ ጋር የምታዩት ሁሉ ስዕላት አሉ። ይሄ በፋክስ ኒውስ የተዘገበ ከዛሬ 10 ወር በፊት የተዘገበ ነው። ቸርቹ ተቃጥሎ እንዲሁም ሪኖቬት አድርገውት ያለውን ነገር እያሳዩ ነው። ይሄ ሁሉ ስዕል አለ። ይሄ ሁሉ ስዕል ተቀምጧል። ይሄ ፓስተሩ ናቸው፣ በዛ ያሉ ፓስተር ናቸው እንደምታዩት እና ይሄ ሁሉ ስዕላት ተቀምጧል። ይሄው እዚህ ጋር የተቃጠለውን ለማሳየት ነው። ኦኬ ሶ አሁን እንደምታዩት እንግዲህ እነዚህ ስዕሎች ጣዖታት ናቸው ወይ ነው ይሄ ጥያቄ። እነዚህ ስዕሎች ጣዖታት ናቸው ወይ? መሳል ጣዖት አልተፈቀደም ከተባለ ይሄን ስዕል ሉተሪያን ሲስሉት፣ ኤቫንጀሊካል ሲስሉት ምንድን ነው የሚባለው? ወደ ሀገራችን ደግሞ እንምጣ። ወደ ሀገራችን ስንመጣ ይሄ የጸሎተ ሐሙስ ይላል ወንጌላዊት መካነ ኢየሱስ ቤተክርስቲያን። እሺ እዚህ ጋር ትልቅ መስቀል አለ። ቪዲዮን ይሄንንም አሳያችኋለሁ። ያው እንግዲህ አባታችን እየመሩ ነው ጸሎቱን። እንግዲህ እንደምታዩት ሁሉ ተጠልፏል፣ መስቀል ተጠልፏል።
ልብሳቸው ላይ መስቀል አለ፣ አበባ ተቀምጧል። እዚህ ጋር ያው እንደ አልታር ነገር አላቸው እንደሚገባኝ። አሁን ወዴት አድርገው ጸሎት እንደሚያቀርቡ እኒ እጃቸው እንዴት ዘርግተው ጸሎት እንደሚያቀርቡ እሺ ወዴት ነው ጸሎታቸውን ያቀርባሉ? እጃቸውን ዘርግተው ወደ መስቀሉ ዞረው። ቅድም ጀርባቸውን ሰጥተው ለህዝቡ ፕሪች አደረጉ። ጸሎት ሲያቀርቡ ግን ፊታቸው ወደ መስቀሉ ፊት ለፊት መስቀሉን አድርገው ጸሎት ጀመሩ ማለት ነው። ኦኬ መስቀሉን እያዩ ጸሎት ማድረጋቸው፣ ይሄን መስቀሉን ፊት ለፊታቸው አድርገው የተቀረጸ በእጅ የተሳለ መርካቶ የሚሸጥ እንበለው ችግር የለውም። እንዲሁም እዚች ጋር ጭራሽ እንትን አለ ታይታት ከሆነ እንደ ጨርቅ ነገር ተይዛለች አይደል? እኛ በቤተክርስቲያናችን ይህን የምናደርግበት የራሳችን ትርጓሜ አለው። ይኸው እሷ እንኳን አልቀረችም። የሚገርም እኛ ይህንን የመስቀል ጾር እንለዋለን እና ብዙ ጊዜ ለቅዳሴ የምንጠቀምበት ነው። ቅዳሴ አገልግሎት ሲኖረን እና ይኸው ወደ መስቀሉ ዞሮ መስቀሉ ፊት ለፊት አደረጋቸው። ይሄ ጣዖት አምልኮ ነው። እኛ ስናደርገው ጣዖት አምልኮ የሚሆን፣ እኛ ዞረን ስንጸልይ ጣዖት አምልኮ የሚሆንበት፣ ሌሎቹ ሲያደርጉት ግን ቅዱስ የሚሆንበት ነገር ብዙ እሱ ነገር አንደርስታንድ ስለማላረገው ነው። ስለዚህ ለአጠቃላይ ሀሳቤን ይህን ሁሉ ያሳየ ነው። ለምንድን ነው ሲባል አንደኛ በመጽሐፍ ቅዱስ ስራ ያቆመ እግዚአብሔር እንደሌለ ማሳየት ስለምፈልግ፣ ሌላው ደግሞ ለምሳሌ ቴዶ ይሄ መጽሐፍ ቅዱስ ነው አይደል? ይሄ መጽሐፍ ቅዱስ ቅዱስ ያሰኘው ምኑ ነው? አሁን ይሄ መጽሐፍ ቅዱስ አይ እዚህ ላይ ያለው የመስቀል ስዕል ቅዱስ አይደለም ትላለህ ለይተህ ሁሉንም አንድ ያጠቃለው ቅዱስ የተባሉ አይደል? ይሄ ቅዱስ መጽሐፍ ተባለ። ሌላው ይሄ መጽሐፍ ቅዱስ ያሰኘው ምንድን ነው? ልክ ይሄ ቃሉ ሲቀመጥበት ቅዱስ ተባለ። ቃሉ ከመቀመጡ በፊት እኮ ወረቀት ነው፣ ጀስት መጽሐፍ ቡክ ነው። ሌላ መጽሐፍት አለማያ መጽሐፍት ቅዱስ አንላቸውም አይደል? ብዙ መጽሐፍት አሉ። ይሄ መጽሐፍ ቅዱስ ያሰኘው ጽሁፉ እኮ አይደለም። እላዩ ላይ የተቀመጠበት ምኑ ነው? መልእክቱ። ወክሎ የተቀመጠው መልእክቱ ምን አሰኘው? ቅዱስ አሰኘው። እኛም ቅዱሳን ስዕላቶቻችን ቅዱስ የምንለው ለምንድን ነው? ወክለው የተቀመጡበት የሚወክሉት ሪፕሬዘንት የሚያደርጉት የቅዱሱን ታሪክ ስለሆነ በባህሪው ቅዱስ የሆነውን እንዲሁም ደግሞ በጸጋ ቅዱስ የሆኑትን ታሪክ ያው ስለሆኑ ቅዱሳን ስዕላት እንላቸዋለን። የተራራም ቅዱስ አለ ባይዘወይ ኦኬ። የተራራም ቅዱስ አለ። ለምሳሌ እንዲህ ይላል። እሺ እሱን ላሳይና ሀሳቤን እጨርሳለሁ ማለት ነው። የተራራም ቅዱስ አለ። ሰው የስዕል ቅዱስ ነው አይደል የሚያስጨንቀው? የተራራም ቅዱስ አለ። በዚህ በሁለተኛ ጴጥሮስ ቅዱስ ጴጥሮስ በመልእክቱ ሁለተኛ ጴጥሮስ መልእክቱ ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንዲህ ይላል፣ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይላል። ይሄ እኮ ጌታ ከተገለጠ ከስንት ካረገ በደብረ ታቦር ተራራ ተገልጦ ጌታ ስንት ጊዜ ካለፈ በኋላ ነው ማን ብሎ ይጠሯል? ተራራውን ቅዱሱ ተራራ ብሎ ይጠሯል። ስለዚህ ተራራ እንኳን ቅዱስ ተብሏል። ስዕላት እንዴት ቅዱሳት አይባሉ? ስለዚህ በጴጥሮስ ጥላ በቅዱስ ጳውሎስ ጨርቅ ኃይሉን ክብሩን የገለጠ ሰው በሰራው ጨርቅ ኃይሉን የገለጠ አጋንንት የሚፈሩት አጋንንት የሚወጡት የሚንቀጠቀጡ የቅዱስ ጳውሎስ ጨርቅ ሲነካቸው ያ ክርስቶስ ዛሬ ስራ አቁሟል? አላቆምም። ያ ክርስቶስ በቤተክርስቲያናችን አለ። ለምን? ቤተክርስቲያን የእሱ አካል ናትና። የእኛ ክርስቶስ ይሄ ነው። ሰዎች የተለያየ ክርስቶስ ሊናገሩ ይችላሉ። የድንግል ማርያም ልጅ ክርስቶስ ግን የቅዱሳኑ አምላክ ክርስቶስ ግን ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔን መሰሉ ሲል ክርስቶስን አልሸፈነብንም። የሚሸፈን ክርስቶስም የለንም። የሸፈኑበትም ቅዱሳኑ የሉም። ሲጀመር ቅዱሳኑ ያስታወቀን ራሱ ክርስቶስ። ቅዱሳኑ የነገረን ስለ ክርስቶስ ሲሉ መከራ የተቀበሉ እንዲቀበሉ የሚያዛቸው ራሱ ክርስቶስ እና እንዴት ይሸፍኑታል? በቅዱሳኑ የሚከብር የሚደምቅ በእነሱ ላይ ኃይሉን የሚገልጥ ኢየሱስ ክርስቶስ አለ እንጂ። ይሄ የምታዩት ሴንት ጃን ኦፍ ደማስከስ ይባላል። ኦን ደ ዲቫይን ኢሜጅ ይላል። ይሄ ከ675 እስከ 749 የነበረ ነው። ይሄ አባት ምን ብሎ ይናገራል? ስለ ሲናገር ይሁት ኦኬ አይ ዲፒክት ዋት አይ ሃቭ ሲን ኦፍ ጋድ፣ ያየሁትን ክርስቶስን ወይም ያየሁትን እግዚአብሔርን እስለዋለሁ አለ። በስዕል መልክ አስቀምጠዋለሁ አለ። አይ ድ ናት ቬኔሬት ማተርስ፣ እኔ ቁሱን አይደለም የማከብረው አለ። ወይ ከለሩን ወይ ሸራውን ወይ ቀለሙን አይደለም የማከብረው አለ። ይልቁንም አይ ቬኔሬት ደ ፋሽነር ኦፍ ማተር፣ እነዚህን ሁሉ አስቦ የሰራውን ባለቤቱን ግን አከብረዋለሁ። ሁ ቢኬም ማተር ፎር ማይ ሴክ፣ ምን ሆነ?
ይሄ በሚያዘው በገዘፍ በሆነው ስጋ የተገለጠውን አምላኬን ስዬ አከብረዋለሁ፣ ስዬ አመልከዋለሁ ይላል። ስዕሉን ግን አላመልከውም፣ የስዕሉን ባለቤት ግን አመልከዋለሁ፣ እገዛላታለሁ ይላል። የቀደመችው ቤተክርስቲያን ስዕላት ትጠቀማለች። ምን ብላ? ስዕል አምላኬ ነው ብላ አይደለም። አሁን ትልቁ የተዋሸብን ውሸት ስዕል ያመልካሉ። ማን ያለው እንዴ? ሰው ድርቅ ብሎ ቴዲ ያላልከውን ነገር ብልሃል ብዬ እንዴት ነው የምከራከር? የማታምነው እኛ ብናመልክ ምን ይከፋኛል እንዴ? እገሌ ደስ እንዲለው እገሌ እንዲከፋው ብዬ የምቀያይረው እኮ እምነት የለኝም እኔ። ክርስቲያን ኦርቶዶክሲያን ስዕል አናመልክም። ታመልካላችሁ? ውሸት። ይኸው አናመልክም። ይኸው ፊት ለፊት ተናገርን። 7,000 ምናምን ሰው ባለበት ካመለክን አያሳፍረንም። አናመልክም። ፍጡራን ያመልካሉ፣ አናመልክም። ውሸት። አሁን ሰግዳለን። መስገድ በመጽሐፍ ቅዱስ አምልኮ ነው አይደለም። መስገድ ሁሌ አምልኮ አይደለም። ምክንያቱም በመጽሐፍ ቅዱስ ለቅዱሳን ተሰግዷል። ያ ስግደት ያ አክብሮ ይባላል። ስለዚህ እኛም ቬኔሬት እንደ አባቶቻችን እናደርጋለን። ለስዕሉ ባለቤት ስግደትን እናቀርባለን። ወደ ስዕሉ ባለቤት ዞረን እናናግረዋለን። ምክንያቱም እርሱ በሁሉ የሞላ ነው። የመጨረሻ ማጠቃለያ ፋንቲ ዘማሪ እዚህ ያለች፣ በዝማሪያ ታገለግላለች። ቴዲ አንተ ይመስለኛል የአንተ ጸጋ ሰዎችን ማዋየት ጋዜጠኝነት ነው አይገስ። እኔ መቀደስ ሊሆን ይችላል። ቢኒ ደግሞ ብዙ ጸጋ ይኖራል። እሺ ሰዓሊ ሰዎች ጸጋ የላቸው? እግዚአብሔርን ያገለግሉም? ሰዓሊዎች እግዚአብሔርን በምን ያገልግሉት? አይ የእናንተ ስዕል ጣዖት ነው። ስለዚህ ኖ ሊል ነው እግዚአብሔር። ስዕልን የሰጠ እኮ ጥበብ እግዚአብሔር ነው። ስዕልን የሰጠ ያንን ጥበብ እግዚአብሔር ነው። እሱን አሳይቼ ላቁ። ስዕልን ያስተማረ ስዕልን የሰጠ እግዚአብሔር ነው። እሺ እናያ ምን ችግር አለው? በዚህ በኦሪት ዘፍጥረት ላይ ኦሪት ዘጸአት ላይ እንዲህ የሚል ቃል እናገኛለን። ራሱ እግዚአብሔር ስዕልን እንዲስሉ ጥበብን እንደሰጠ ጥበብን እንደገለጠላቸው ሲያሳይ በዚህ በኦሪት ዘጸአት ምዕራፍ 36 ቁጥር 2 ላይ እንዲህ ይላል። ኦሪት ዘጸአት ምዕራፍ 36 ቁጥር 2 እንዲህ ይላል። ሙሴም ባስልኤልንና ኤልያብን እግዚአብሔርም በልቡ ጥበብን ያደረገለትን በልቡ ጥበበኛ ሰው ሁሉ ስራውን ለመስራት ይቀርብ ዘንድ ልቡ ያስነሳውን ሁሉ ጠራቸው ይላል። ስዕል እንዲስሉ እንዲቀርጹ፣ ኪሩቤልን እንዲቀርጹ ጥበብ የሰጠ እኮ እግዚአብሔር ነው። ጥበብን የገለጠ እግዚአብሔር ነው። እና እግዚአብሔር ሰዎች ጣዖት እንዲስሉ ነው የገለጠው አይደለም። እግዚአብሔርን ለማገልገል የእግዚአብሔር ክብር መገለጫ የሆኑትን እንዲስሉ፣ መንፈሳዊ ነገሮችን እንዲስሉ እንዲያስቀምጡ እግዚአብሔር ፈቅዷል። እግዚአብሔር የሚጠላው የሚከለክለው ጣዖትን ስሎ ማምለክ ነው። ለጣዖት መገዛት መበርከክን እግዚአብሔር ይጠየፋል። የክብሩ መገለጫ የሆኑትን ግን እንዲስሉ እንዲቀርጹ እግዚአብሔር ጥበብን ሰጥቷል። ሙሴ ክራፍት ብቻ አይደለም የሚያደርገው። ባለፈው ውይይት ላይ ሰማሁታል። ምን ሙሴ እኮ ቀረጸ እንጂ አልሳለም። ውሸት። ቀርጿልም ስሏልም። ላሳያ ማስረጃ እሱን አሳይቼ ማቆም እችላለሁ። ኦሪት ዘጸአት ምዕራፍ 26 ላይ እንዲህ ይላል። ሙሴ ቀረጸ የሚል ክስ ነው። አልሳለም ቀረጸ እንጂ የሚል ነገር ተደጋጋሚ ሰምቻለሁ። ያ ውሸት ነው። መጽሐፍ ቅዱስንም አለማንበብ ነው። ኦሪት ዘጸአት ምዕራፍ 26 ከቁጥር 31 እንዲህ ይላል። መጋረጃውንም ከሰማያዊ ከሐምራዊ ከቀይም ግምጃ ከተፈተሉ ከጥሩ በፍታም አድርግ፣ ብልህ ሰራተኛም እንደሚሰራ ኪሩቤል በእርሱ ላይ ይሁኑ። አየሁት ሄድ መጋረጃ ላይ ኪሩቤል አልተሳሉም? ታዲያ አልተጠለፉም? መጋረጃ ላይ መቼም እንጨት አይደለም የተተከለው። መጋረጃ ላይ መቼም ወርቅ አይደለም የተለበጠው። መጋረጃው ላይ ኪሩቤልን ጥለፍ ብሎ ነው ያዘዘው። ኪሩቤልን መጋረጃው ላይ ሙሉ ስለዋል። መቅረጽ ብቻ አይደለም፣ በስዕል መልኩም ተጠልፏል። ኪሩቤል በሰማይ ያሉ መላእክት ናቸው። በሰማይ ማንንም ምልክት አታርግ ያለ እግዚአብሔር ከሰማይ ካሉት መላእክቶች ውስጥ መላእክትን እንዲሳሉ አረገ። እግዚአብሔር እንዲቀረጹ አረገ። ለምን? የክብሩ መገለጫ። ኪሩቤልን የመረጠው ለምን እንደሚባል የክብሩ መገለጫ ስለሆነ። ስለዚህ ለታቦቱ ዕጣን ይቀርባል። ለታቦቱ ስግደት ኪሩቤልን ገፍትረክ ነው፣ ኪሩቤልን አሰጥተት ነው። በሐዲስ ኪዳን ሉቃስ ወንጌል ላይ እንዲህ የሚል ቃል አለ። ያው ምን ይላል? ስለ ዘካርያስ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ይላል። ጌታ ቤተ መቅደስ እኮ ይላታል።
በዚህ በጌታ ቤተ መቅደስ ውስጥ ዕጣን ይታጠን ነበር። ማውራው አዲስ ኪዳን ነው፣ ዘካርያስን ነው ማውራው። እና ይሄ ጣዖት አምልኮ ነው። በዛች ቤተ መቅደስ ስዕል አልነበሩም? የተቀረጹ የኪሩቤል ሌሎችም ስዕላት አልነበሩም? ነበሩ። ማዕጠንት ይታጠን ነበር። ሐዋርያትን ባይዘወይ ወደዚች መቅደስ እየገቡ ጸልዩ ነበር። ሐዋርያትም በ9 ሰዓት በ6 ሰዓት ወደዚች መቅደስ እየገቡ ጸሎትን ያቀርቡ ነበር። ላጠቃል ጣዖታትና ስዕላት ጣዖታት የሚወክሉት ወካይ የላቸውም። ጣዖት ነው፣ በቃ አለቀ። ስዕላት ግን አድራሻ አላቸው፣ ገላጭ ናቸው፣ መንገድ ያሳያሉ፣ ይመራሉ። ወደ ስዕሉ ባለቤት ወደ ታሪኩ ባለቤት ይመራሉ። ስለዚህ ስዕላት አድራሻ ሲኖራቸው፣ ጣዖታት ግን አድራሻ አላቸው። እንዲሁም ስለ ጣዖታት ሲናገር በሮሜ መልእክቱ ምንድን ነው ያለው? በጣም ደስ የሚለኝ ቃል አለ። እሱን ነገር ጥቅሱን ላሳያችሁና ላቁም። በጣም ደስ የሚለኝ ቃል አለ። ምን ይላል ስለ ጣዖታት ሲናገር? ትንቢተ ኤርሚያስ ምዕራፍ 10 ቁጥር 8 ትንቢተ ኤርሚያስ ሰቆቃ ኤርሚያስ ያሉት ይቅርታ፣ ትንቢተ ኤርሚያስ ምዕራፍ 10 ቁጥር 8 እንዲላል ስለ ጣዖታት ሲናገር ይኸው ምን ይላል? ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው ይላል። አለቀ። ጣዖታት የሚያስተምሩት የእንጨት ነገር ነው። ኪሩቤል ግን የእንጨት ነገር አያስተምሩ። ስዕላት ግን የእንጨት ነገር አያስተምሩም። ይልቁንም መንፈሳዊውን ነገር ያስተምራሉ፣ ወንጌልን ያስተምራሉ፣ የቅዱሱን ታሪክ ያስተምራሉ። ጣዖታት ግን ስለ እንጨት ነገር ብቻ ነው የሚናገሩት። እግዚአብሔር ይስጥልኝ፣ አመሰግናለሁ። ዋው እግዚአብሔር ይባርክ ወንድሜ። ነግሬያቸው ነው ከዚህ በፊት መዝሙረ ያሬድ እግዚአብሔር ጥበብ ነው። እግዚአብሔር ሲረዳ ንግግርህን፣ ድርጊቶችን የምትነካውን ሙሉ ያስተምራል። ደስ ይላል። እግዚአብሔር ጨማምሮ ያለን ነገር ያብዛልህ። ለብዙዎች ደግሞ መዳን እንዲሆን ያንተ ምክንያት ትሆናለህ ብዬ አስባለሁ። እግዚአብሔር ይርዳ። ካለን ሰዓት አንጻር 1 ሰዓት መድባለሁ። ካለን ሰዓት በጣም ብዙ ሰዓት ጨምሬያለሁ እንደምታውቁትና እንደዚህ ላድርግ። እግዚአብሔር ያክብርልኝ። በጣም አክብራችሁኝ ስለመጣችሁ ተረጋግታችሁ የሆነውን ነገር ሁሉ አይታችሁ ቴዲ ቤት በማንሳት ቤታችን ነው መተን የተጣመመውን እናስተካክላለን። የሚቀጥለው ደግሞ ትክክለኛውን ህጋዊ መንገድ እንዳለበት መስመር አስይዘን እንሄዳለን። ስላላችሁ ከልብ አመሰግናለሁ። አክብሮቴ ከፍ ያለ ነው። ምናልባት የጻፍኳቸውን ጥያቄዎች ልጠይቅና አንድ ጠቅላላ አድርጌ እናንተ ተመልሱና መጨረሻ ላይ የምትሉት ነገር ካለ ለእናንተ ደቂቃ ሰጥቼ ማክሲመም 1 ሰዓት ብንቆይ ምን ይመስላችኋል? ምናልባት እዚህም የሆነ ነገር ማየት ስለሚኖርብህ እኔ እንትን ልበልና ጥያቄ ታቀርባለህ? የለኝም። እሺ ይቻላል። በ1 ሰዓት ውስጥ ወይ በ1 ሰዓት ከ20 ውስጥ ብናደርገው ለማለት ያለው ቅድም እንደነገርኳችሁ በጣም ዛሬ ምንም እቅድ አልነበረኝም፣ ግን ለበጎ ነው። ምክንያቱም ከትላንት ላይ ገብቼ ነበረ፣ ትላንት ገብቼ ያለው ዛሬ ደግሞ እንደነገራችሁ ቢኒያ ደወለልኝና እንትን ሲለኝ በተጣበበ ጊዜ እንደምን ብዬ ነው የመጣሁት። እንኳንም መጣሁ። ግን ከዚህ በኋላ ያለ 1 ሰዓት ተኩል ስለሆነ በእንደዛ ማገባደድ የምንችል ከሆነ በጣም ደስ ይለኛል። እሺ ቴዲዬ በጣም እናመሰግናለን። በእውነት ለ2 ሰዓት እና ለ2 ተኩል ነበር የፈቀድክልን፣ ከልብ እናመሰግናለን። እንግዲህ መዝሙሬ ምናልባት ቴዲንም ላያመሰግኑ የሚፈልጉ አባቶች ስላሉ ከታች ያሉ እንድታስገባና ከዛ ጥቂት ታላቁ ሀሳብ ከቸረ በኋላ ጥያቄ አንተንም አቅርበ መዘምርት ፋንትዬ ዘምራ እንጨርሳለን። ከልብ ነው የምናመሰግነው። በእውነት በጣም ረዥም ሰዓት ነው የተቀመጥከው። እግዚአብሔር ያክብረን። ቴንኪ ወንድም አለው። ሰዓት ለመቆጠብ እኔ ያው ፈጠን ብዬ ነው የማሳየው። አብዛኛውን ተነስተው የነበሩትን ጉዳዮች ሁለቱ ዲያቆናት ስላነሱት እኔ ከፕሮቴስታንቱ ሳይድ ያለውን ከራሳቸው ማስረጃ ነው ለማሳየት የምሞክረው። ወደዛ ከመግባት በፊት 2 ሀሳቦች ላስቀምጥ። አንደኛ ስዕል የሚለው አይኮኖግራፊ ነው የሚባለው። ያ እንግዲህ ስዕል ማለት የመጀመሪያው ሰዓሊ በነገራችን ላይ ራሱ እግዚአብሔር ነው። ስዕሉም ሰው ይባላል።
ህያው ስዕል ነው የሳለው እግዚአብሔር። ስዕል ማለት መልክ ማለት ነው። ሰውን በአምሳሉ የፈጠረ ራሱ እግዚአብሔር ነው ማለት ነው። ስለዚህ አይኮን ምናልባት ታላቁ ምናልባት ኪቦርድ አታሳይ፣ ኪቦርድ እና እስክሪብቶ እንደሚያዘጋ ስለሚያውቅ ኪቦርድ አታሳዩ ፕሊስ። ኦኬ እሺ ናይስ እንተሮሽ። ስለዛ ይሄ ስዕል ሲባል ብዙ ጊዜ ከእንደዚህ ከሆኑ ነገሮች ጋር ብቻ ማያያዝ ሳይሆን እግዚአብሔርም ራሱ ሰውን በአምሳሉ ነው እየፈጠረው ማለት ሰው የእግዚአብሔር ስዕል ነው ማለት ነው። ይህንን ደግሞ ከቀደሙ አባቶች ውስጥ ከነ ቅዱስ አግናጤዎስ ጀምረን ማየት እንችላለን። ምናልባት እሱ ሰዓቱ ላይ በቃ ስለሚችል ላቆመው እዛ ጋር። ስዕላትን የሚቃወሙ ሰዎችን ማርቲን ሉተር ምን ነበር የሚላቸው? ዘ ቴብል ቶክ የሚባል የማርቲን ሉተር ትምህርት እንዳለ ታውቃላችሁ ብዙዎቻችሁ። ነምበር 3709 ላይ ማርቲን ሉተር ስዕልን የሚቃወሙ ሰዎችን እባቦችና ጊንጦች ነው የሚላቸው። ሌትስ ሲ the image of the church and of Christ ይታያችኋል። the image of the church and of Christ is a sheep አለ። የክርስቶስና የቤተ ክርስቲያን ስዕል ምንድነው አለ? በግ ነው ማለት በበግ ትመስላለች ቤተክርስቲያንና ክርስቶስ አለ። ኦኬ the image of hypocrites የግብዞች is a serpent እባብ፣ ቫይፐር፣ ጊንጥ እነዚህ ከቤተክርስቲያን ውጭ ያሉና ቤተክርስቲያንን የሚያጠቁ ሰዎች ደግሞ በእባብና በጊንጥ ይመሰላሉ አለ። ይሄንን የሚለው ማርቲን ሉተር ነው በነገራችን። እና በሱ ዘመን የነበሩ እነ ዚቪንግሊ እነ ቡሸር የሚባሉ ሰዎች ይሄንን ሲቃወሙ ስዕልን ሲቃወሙ ምን ብሏቸዋል? እነሱን ራሱ they are viper ብሏቸዋል። ያሹት እፉኝት ጊንጦች ናቸው እነዚህ ብሎ ይናገራል። ስለዚህ ስዕልን የሚቃወም ሰው ራሱ ማርቲን ሉተርን እንደሚቃወም ነው የሚታየው። አንደኛ፣ ሁለተኛ ማርቲን ሉተር ለስዕል የነበረው ቦታ ይሄው በዚህ መልኩ የሚታይ ነው ማለት ነው። ስለዚህ አሁን መስራቹ ያላስተማረው ትምህርት የሚመጣ ከሆነ እንዴት እንደሚሆን እኛ እናውቅ። ምክንያቱም የፕሮቴስታንት መስራቹ ራሱ ስዕልን መቀበል ብቻ ሳይሆን ስዕልን የሚቃወሙ ሰዎች እባቦች፣ ጊንጦች ናቸው ብሎ ነው የሚያስቀምጠው ማለት ነው። ስለዚህ በማርቲን ሉተር መሰረት በማርቲን ሉተር ትምህርት መሰረት በፕሮቴስታንቲዝም መስራች ትምህርት መሰረት ማለት ነው ስዕልን የሚቃወሙ ሰዎች ምንድነው ስማቸው? ቫይፐር ናቸው፣ የፉኝት ልጆች ናቸው፣ ጊንጦች ናቸው፣ እባቦች ናቸው ማለት ነው። ቤተክርስቲያን የምትወከልበትን መናፍቃን የሚወከሉበትን ለይቶ ስላስቀመጠ ማለት ነው ማርቲን ሉተር። ስለዛ ይሄ ስዕል የሚለውን ትንሽ ሰፋ ብናደርገውና ለክርስቶስ ለራሱ ተሰጥቶት ያውቃል ነው። የአብ ምሳሌ የአብ አይከን ተብሎ ለክርስቶስ ራሱ ተሰጥቷል። እኛ ሁላችንም የእግዚአብሔር ምሳሌዎች ነን፣ የእግዚአብሔር መልኩ ነን እኛ ማለት ነው። የእግዚአብሔር እንደራሴዎች ነን። ስለዚህ ስዕል የሚለውን ከወረቀትና ከእንትን ጋር ማያያዝ ብቻ ጥሩ አይደለም። ሁለተኛ ተአምር ምናምንን በተመለከተ የተነሱ ሀሳቦች አሉ። በነገራችን ላይ ትልቁ ተአምር ላይ ስለማንግባባ ነው ትንንሾቹ ተአምር ላይ ማንግባባው። ቴዲ አሁን ቅድም የተነሱ ተአምሮች አሉ እነ ሁለቱ ዲያቆናት ያነሱት ማለት ነው። በበትር ውሃ መክፈል፣ የሆኑ ሽመልመሌ እንጨት አድርገህ በግ ከሱ ጸንሶ እንዲወልድ ማድረግ፣ ይሄ ምንም ነው። እውነቱን ለመናገር ትልቁ ተአምር በድንግልና የአምላክ ከመቤታችን መወለድ ነው። ከዚህ የሚበልጥ ተአምር ሊመጣ አይችልም በዓለም ላይ ማለት ነው። እዚህ ተአምር ላይ ስላልተግባባን ግን ትንንሾቹ ተአምራት ያጣሉናል። እውነቱን ለመናገር ትልቁ ተአምር የአምላክ ሰው መሆን ነው። ትልቁ ተአምር ድንግልን እናትም መሆን ነው። ክርስቶስ ላይ ስላልተግባባን፣ ድንግል ማርያም ላይ ስላልተግባባን ግን ትንንሾቹ ተአምራት ላይ ሁልጊዜም ቢሆን ውዝግብ አለ ማለት ነው። ስለዚህ የኛ የሁልጊዜም ጥሪያችን ምንድነው? ትልቁ ተአምር ላይ የአምላክ ሰው መሆን ላይ እንግባባል። እዛ ላይ ከተግባባ በኋላ ኮመን ግራውንድ ከያዝክ በኋላ ትንንሾቹ ተአምራት ምንም ጉዳይ ሆኖም ስለማይቆጠሩ ማለት ነው። ጉዳይ ሆኖም ስለማይቆጠሩ። ስለዚህ ትልቁ ተአምር ላይ መጀመሪያ መግባባት ያስፈልጋል። የአምላክ ሰው መሆን ላይ፣ ከድንግል ማርያም መወለድ ላይ ምንም አይነት ነገር ብትዘረዝር ከዚህ የሚበልጥ ነገር ሊመጣ ስለማይችል ማለት ነው።
ምናልባት አሁን በእኛ በገድላት ካሉ ታሪኮች ምናምን ተነስቶ ሞክ ለማድረግ ይሞከራል ብዙ ጊዜ። እስኪ ማን ሞክ እንደሚያደርግ እና ማን ሞክ እንደሚደረግ ይሄው ቴብል ቶክ የማርቲን ሉተር ታሪክ የያዘ መጽሐፍ ነው። ያሳተሙትም ራሳቸው ናቸው፣ ሉተራን ሰዎች ናቸው። ፔጅ 16 ላይ ታገኙታላችሁ። በኋላም ደግሞ ተጨማሪ ማስረጃ ስለማሳያችሁ ማለት ነው። ሁልጊዜም ቢሆን ማርቲን ሉተር ዲያብሎስ ሲቃወመው ምን እንደሚያደርግ የተናገረበት ክፍል አለ። although I knew this, I am of a different mind 10 times in the course of the day, but I resist the devil and often it is with a fart that I chase him away. ዲያብሎስን የምቃወመው በምንድን ነው የሚለው? ዲያብሎስን የሚቃወመው ማርቲን ሉተር በምንድን ነው? በፋርት ነው፣ እየፈሳ ማለት ነው። ፋርት ፈስ ማለት ነው። የዲያብሎስ ፈተና በጣም ሲበዛብኝ ዲያብሎስን ልቃወመው የነበረው ፈስ እየፈሳሁ ነው ይላል ማለት ነው። ከዛ ምን ይላል? when he tempts me with silly sins፣ በጣም በቃ በማይረቡ ኃጢአቶች ሲፈትነኝ I say devil yesterday I broke wind too ይላል። ሰይጣን ሆይ ትናንት ፈሴን ፈስቻለሁ፣ I broke wind too እንደማለት ነው። እና have you written it down on your list ይላል። ያንንስ እንደ ኃጢአት መዝግበዋልን ብዬ እጠይቀዋለሁ ይላል ማለት ነው። ያንንስ እንደ ኃጢአት መዝግበዋል ብዬ እጠይቀዋለሁ። ይሄ በማርቲን ሉተር ታሪክ ውስጥ ያለ ነው። በማርቲን ሉተር ታሪክ ውስጥ ያለ ነው። ቴብል ቶክ ፔጅ 16 እዚህ ላይ ብቻ አይደለም፣ ተጨማሪው ላሳይ። ነምበር ለምትፈልጉ ሰዎች ማለት ነው። ነምበር 469 ላይ ቴብል ቶክ ታገኙታላችሁ። በየምሽቱ ዲያብሎስ እየመጣ በጣም እንደሚፈታተነው በጣም ትልቅ ችግር እንደሚሆንበት ያስቀምጥና ከዛ ቀጣይ ምን ይላል? I instantly chase him away with a fart ይላል። ሰይጣንን ወዲያው የማባረረው ፈስቼ ነው የሚለው። ይሄ ገድል ላይ ቢሆን መኖር ያለን እኛ ቅዱስ ገሌ ፈስቶ ሰይጣን አባረረ ቢባል መኖር ያለን this is funny to be honest ሲታሰብ ማለት ነው። በጣም ነው የሚያስቀው፣ በጣም ነው የሚያስቀው። ይሄን ብቻ ሳይሆን ማርቲን ሉተር ኮንስቲፔሽን በጣም ያስቸግረው ነበረ። ኮንስቲፔሽን ያስቸግረው ነበር ማለት ሆድ ቁርጠት በጣም አለበት እና አብዛኛውን ጊዜ ጊዜውን የሚያሳልፈው ከሽንት ቤቱ ላይ ሌላ ደርብ ተሰርቶለት እዛ ውስጥ ነበር የሚያሳልፈው። ይሄንን ደግሞ ይሄ እንደ መጽሐፉን ላሳያችሁ ሉተር ማን ቢትዊን ጋድ ኤንድ ዘ ደቪል የሚል የራሳቸው ሰዎች ያሳተሙት ነው። የኛ ሰዎች ያሳተሙትም አይደለም ይሄ ማለት ነው። የኛ ሰዎች ያሳተሙትም አይደለም እና እዚህ ክፍል ላይ ማርቲን ሉተር ሶላ ፊዴ የሚለው ወይም ይሄ መዳን በእምነት ብቻ ነው የሚለው ትምህርቱ ሽንት ቤት ውስጥ ቁጭ ብሎ ሳለ እንደተገለጠለት ይናገራል። ሽንት ቤት ውስጥ ቁጭ ብሎ ሳለ የመንፈስ ቅዱስ ተመስጦ መጥቶበት እንደተገለጠለት ያስቀምጣል። በጣም የሚገርመው ነገር ሽንት ቤቱ በኋላ ላይ ተገኝቷል። ይሄ ምናልባት የሚታያችሁ ከሆነ ቶይሌት ዌር ሉተር ስትሬንድ ቱ ፕሮዲውስ ደ ሪፎርሜሽን የተገኘው ኦክቶበር 23 2004 ዓመተ ምህረት ማለት ነው። አሁን ወደ ብዙ አመቱ ነው። ቶይሌቷ ምን እንደምትመስል ላሳያችሁ አንዴ። ቶይሌቷ ምን እንደምትመስል ላሳያችሁ። ይሄንን ለምንድን ነው ማሳየት የምፈልገው? ብዙ ጊዜ ዲፔንዳንት ስለምንሆን ነው። እኛ ብቻ ነን የምንጠቃው ሁልጊዜም ቢሆን ማለት ነው። የነሱ መጽሐፍት ምንድን ነው የሚሉት? በፕሮቴስታንቱ ዘንድስ ያለው ነገር ምንድን ነው? ምንም የሚነሳ ነገር ስለሌለ ለዛ ደግሞ መሆን ስለሌለበት ነው። አንዴ ቶይሌቷን ላሳያችሁና በጣም ሶሪ ጊዜ ላለመውሰድ። ኦኬ ይቺ ነች ቶይሌቷ 2004 ላይ የተገኘችው እና የሚገርም ቴዲ
በጣም ጎብኚ ስለበዛ በቀን 30-40 ሺህ ጎብኚ እየሄደ ቤተክርስቲያኗ ልታግደው ትችላለች። በጣም ጎብኚ ስለበዛ ማለት ነው። ይችነት እየተገኘችው ሽንት ቤት ሰው አሁን ይሄንን የምናሳየው ምን ለማድረግ ነው? ይሄንን የምናሳየው ምን ለማድረግ ነው ከተባለ ረድኪውን ለማድረግ ለመበሻሸቅ ወይም ሌላ በማይረባ ፍላጎት ሳይሆን ፈኒ ብላችሁ የምታቀርቧቸው ታሪኮች በእናንተ ውስጥ ፈኒየር ሆነው ደግሞ አሉ። በጣም በበለጠ በሚያስቅ መልኩ ማለት ነው። በእኛ በቅዱሳን ገድላት ውስጥ ቢያንስ ሰይጣን የሚባረረው የኢየሱስ ስም ተጠርቶ ነው፣ የክርስቶስ ስም ተጠርቶ ነው፣ በመስቀል ምልክት አማትበን ነው። ፈስቶ ሰይጣንን አባረረ የሚል አንድም ገድል ልታገኝልኝ አትችልም። አንተ ግን በዋናው መስራች ፊት ይሄው ቁጭ ብሎልሃል ማለት ነው። ይሄው ቁጭ ብሎልሃል። ለዛውም ታማኝ ከሆኑ ምንጮች ራሳችሁ ካሳተማችኋቸው ምንጮች ማለት ነው። ስለዚህ ይሄ ተአምርን ምንም በተመለከተ አንደኛ ትልቁ ተአምር ላይ የክርስቶስ ስጋዌ ላይ ነው መሰረት ማድረግ ያለብን። ከዛ የሚበልጥ ተአምር ስለሌለ ማለት ነው። በውሃ ላይ መራመድ ምንም ነው። በጨርቅ ውሃ መክፈል ምንም ነው። በዘንግ ውሃ መክፈል ምንም ነው። በድንግልና መወለድ በድንግልና መውለድ ግን ከዚህ በላይ ተአምር የለም። ስለዚህ እዛ ተአምር ላይ መነጋገር ነው የሚያስፈልገው። ለወደፊት በተአምራት መጽሐፍ እንወያይ የሚል ሰው ካለ መጀመሪያ ትልቁ ተአምር የክርስቶስ ስጋዌ ላይ ነው መስማማት የሚገባው አንድ ሰው። ካልሆነ ትንንሾቹ ተአምራት እንዴት ይሆናል? ያ ማለት እኮ ራስህን ቆርጬህ ጸጉርህን ላስተካክልህ ማለት ነው። ክርስቶስ ከሌለ ቤተክርስቲያን የለችም። ጸጉርህ ቢያምር ባያምር ከአንገትህ ከተለየ ራስህ ምን ዋጋ አለው? ምንም። ክርስቶስ በሌለበት ተአምር መወያየት ምን ይሰራል? ምንም አይሰራም። ምንም አይሰራም። ስለዚህ ክርስቶስ ላይ መወያየት፣ የእሱ ስጋዌ ላይ አንድ መሆን፣ ከዛ ትንንሽ ተአምራት ላይ መነጋገር ይቻላል። ሌላኛው ይሄ ተአምራት መዝገቦችን በተመለከተ ይሄንኛው የምትመለከቱት ሚራክል ኦፍ አወር ሌዲ ሴንት ሜሪ ነው የሚለው የእመቤታችን የቅድስት ድንግል ማርያም ተአምር ነው። ብሮት አውት ኦፍ ዳይቨርስ ታንግስ ኒውሊ ሴት ፎርት ኢን ኢንግሊሽ ባይ ኤቨሊን አንደርሂል። ኤቨሊን አንደርሂል ማለት ፕሮቴስታንት ነች። ከተለያዩ ቋንቋዎች በአውሮፓ ውስጥ ካሉ ማለት ነው ከተለያዩ ቋንቋዎች ሰብስባ ነው ወደ እንግሊዝኛ ተርጉማ ያስቀመጠችው ማለት ነው። እና እዚህ ቦታ ላይ እኛ በቅዳሴ ማርያም ትርጓሜ የምናውቃቸውን ተአምራት በሙሉ ተዘግበዋል። ስዕላቱ ሲያወሩ፣ በስዕላቱ ፊት አበባ ሲቀመጥ ኤቭሪቲንግ ኢቭን በፕሮቴስታንቱ ውስጥ ይገኛሉ እነዚህ ታሪኮች ማለት ነው። እነዚህ ታሪኮች ሌላኛው እንደው በጣም የሚገርመው መጽሐፈ ተአምር ዘፕሮቴስታንት እንዳለ ታውቃላችሁ? መጽሐፈ ተአምር ዘፕሮቴስታንት ማለት ይሄ ምንድነው የሚለው? ፕሮቴስታንት ሚራክልስ ነው የሚለው። ፕሮቴስታንት ሚራክልስ ነው የሚለው። ሳም አካውንት ኦፍ ማርቨለስ ኪዮርስ ኦፍ ኢልነስ፣ በጣም ከባባድ የሆኑ በሽታዎች መዳን፣ ረስኪው ፍሮም ዴንጀር፣ ከድንገተኛ ነገር መዳን፣ ደዝ ከሞት መዳን፣ ፖቨርቲ ከድህነት መዳን፣ ኤንድ ሰፍሪንግ ትሩ ፌዝ ኤንድ ፕራየር ኢዝ ሬሰንት ሴንቸሪስ፣ በጣም በቅርብ ጊዜ የተደረጉ በፕሮቴስታንት ቸርቾች ውስጥ ያሉ መዳኖች ተዘግበው ያሉበት ነው። ይሄ ተዘግበው ያሉበት ነው። የታተመው የት ነው? ካሊፎርኒያ። መቼ? 1899 የሚታያችሁ ከሆነ 1899። ተአምር የኛ ብቻ ነው ያለው ማን ነው? ይሄ ታዲያ የማን ነው? እዚህ ጋር አንድ ጥያቄ ላንሳላችሁ ለአድማጭ ተመልካች ግልጽ እንዲሆን። በነገራችን ላይ የትላንትናውንም የዛሬውንም ይህንን በነፃ ዩቲዩበሮችም አላችሁ ቴዲ ሐዋሳ ቴሌግራም ላይ በነፃ ልቅላችኋለሁ። ሙሉ ሳይቆራረጥ በነፃ ትወስዳላችሁ። የምትማሩ ትማራላችሁ። ወደ ዩቲዩባችሁ የምትጭኑ ትጭናላችሁ። ምንድነው አንድ ከተነሱ ጥያቄዎች መካከል ገድላትን ፕሮቴስታንቶች ስለማያምኑ ገድላትን መንካትና መጥቀስ አይችሉም የሚሉ ነገሮችን ከእናንተ አንዳንድ ሰዎች ሲናገሩ ሰምቻለሁ። ሌሎች ደግሞ ትክክለኛውን ሰው ካገኘ በዚህ ዙሪያ ላይ ዲቤት ማድረግ እንችላለን የሚሉ ነገሮችን ሰምቻለሁ። አሁን በዚህ በፕሮቴስታንት ሚራክል ላይ ገብታችሁ አናሊሲስ ስትሰሩ ነገ ለምሳሌ መድረክ ሲጠይቁኝና በገድላት ዙሪያ ላይ ያው እነሱ በፕሮቴስታንት ሚራክል ላይ ትንተና ስለሰጡ በፕሮቴስታንት ሚራክል ላይ እንደሰጡት ሁሉ እኛም ገድላቶችን እየጠቀሰን እናስተምር ቢሉ ምንድነው ስሜታቸው የሚሆነው?
እኔ ቅድም እንዳልኩ ነው አቋማችን። አሁን ይሄ እነዚህ ትንንሽ ጉዳዮች የምናነሳው ትንንሽ ታምራቱን የምናነሳው ትልቁ ታምር ላይ መግባባት ስላልቻልን ነው ብያለሁ። የጌታ ስጋዌ ላይ መግባባት ስላልቻልን ነው እንጂ አሁን ይሄ ከስዕል ቃል ወጣ በስዕል ታጠነ ምናምን ይሄ በጣም በጣም ተራ ጉዳይ ነው። እውነቱን ለመናገር በጣም ተራ ጉዳይ ነው። ይሄንን መነጋገር ለአንድ ክርስቲያን በቃ ምንም ነው። በቃ ምንም ነው። አሁን እኛና እነሱ ፖይንቱ ምንድን ነው ሲጀምር? አሁን በስዕል ጉዳይ መወያየት፣ በሌላው በገድል ጉዳይ መወያየት ፖይንቱ ምንድን ነው? ገድሉን ሊቀበሉት ነው እና ቢቀበሉት ዳኑ ማለት ነው? እንደዛ አይደለም። ከድህነት ውጪ ነው ያሉት። ወደ ድህነት እንዲመጡ ነው እኛ የምንፈልገው እንጂ በገድል እንዲያምኑ እኮ አይደለም። በገድል ቢያምንም ባያምንም በክርስቶስ ስላላመነ አይድንም ነው ዞሮ ዞሮ። ማሽ ቢን የቀጥ ቴዲዬ እናመሰግናለን። ሁላችሁንም ቃለ ሕይወት ያሰማልን። እዚህ ጋር አንድ ነገር ክሊል አድርግልን። ትናንትና እንደምታውቀው አንተ ቤት ላይ የእኛ ገድላቶች ተደርድረው ሲሳለቁበት ነበረ። እኔ አንድ እውነት ግልጹን ነገር የምነግርህ አሁን እኛ ያነሳነው እንደ ሃይላይት ነው። ፕሮቴስታንቱ ራሱ ገድላቱን ለምሳሌ አለቅ ማንም ይምጣ ከፈለክ ሙስሊሞችም ከሌሎች ቤተ እምነቶችም ልክ ለእኛ እድል እንደሰጠ ለእኛ ብቻ እድል ስን አንልም። አንተ አይምሮ አለ ሙሉ ሰውነ ጠቃሚውን ጎጆ ታውቀዋለህ። ከኛ የሚጠበቀው ልታው መድረስ። ለምሳሌ በዲቤቱ እንዳየኸው ቅድስት ክርስቶስ ሰምራ በእጇ እንደዚህ ከድንግል ማርያም ገፍትራት የሚለውን አይተዋል፣ አንብበዋል። አስነብብ ያለው ሙሉ ከየት አምጥታችሁ ነው ድንግል ማርያም ገፈተረቻት ያላችሁት? እንደውም እዚህ ጋር አይዞሽ ማለቷን እንዴት አላያችሁ? ይህ ንጽጽር ማለት ያለብህ አንተ ሙሉ ሰው ስለሆንክ ማለት እኛ እዚህ ጋር መጥተን ሌላ ነገር ማለት። ስለዚህ እነሱ ነገር ሪፍሌክሽን መስጠት መብት አላቸው፣ ነፃ ፈቃዳቸው። እኛ እያልን ነው በነገራችን ላይ ቴዲ እኛን እንዳይናገሩን አይደለም፣ እንዳተነፍሱ አይደለም፣ መብታቸው ሲያቀርቡ ግን የገድለ ክርስቶስ ሰምራ ያለችዋን እችን ንባቧን ሀቋን ያቅርቧት። አንድ ይሄ ነው። ልክ አንተም ነገር ሲያቀርቡ ስትጋብዛቸው ልክ እንደዚህ አድርጋችሁ እያስነበባችሁ ስታሳዩ ትርጉሙን ደግሞ በዚህ መንገድ እየገለጻችሁ አሳዩ ብሎ መናገር ከአንተ የሚጠበቀው ይሄ ነው። ቅድም ገድለ ጊዮርጊስን አሳየው። ገድለ ጊዮርጊስ ሳሳይ ምን አሳየው? ወተት እንደጠባ አሳየን። ከዛ ደግሞ ምን አሳየን? ደግሞ ከውጮቹ ደግሞ ተመልሰን ይሄው ራሱ ደግሞ አባት ወተትን እየጠጣ የሚያሳይ ደግሞ አሳየን። ይሄ እኮ በኢትዮጵያ ብቻ አይደለም፣ በእነዚህ በውጮችን በምታያቸው በእነዚህ ስዕላትም እንደዚህ አይነት እኮ አባት ደግሞ እኮ አለ። ስለዚህ ኦርቶዶክሶቹ ምንድን ነው ቅዱስ በርናንድ ብላችሁ ግቡ። ቅዱስ በርናንድ ከአባ ጊዮርጊስ ዘጋስጫ በፊት የነበረ የእመቤታችን ጡት ጠባ ብሎ የሚነገር አለ። ይህ እንዴት ታዩታላችሁ? ጠይቅልን። ገብቶኛል። እሱ አንተም ለንጽጽር እንዲያመች ማለት ነው። እሺ ነገር እኔ ዋና ወይ አድማጭ ተመልካቾቼ ፍንትው ያለ ውይይት ማድመጥ መቻላቸው ነው። ማን ምን ይላል? ለምሳሌ አንዳንድ ሰው ለማጣመም ይመጣ ሊኖር ይችላል። የእኔ ስራ ምንድን ነው? ለምሳሌ አሁን ገድልን ያነቡና እንደሚመቻቸው አድርገው ሊተነትኑ ይችላሉ። ሜራክል ፕሮቴስታንትን አንብበህ አይ እንደተመቻቸው ነው አናሊሲስ የሰሩበት ሊሉ ይችላሉ። ፖይንቱ አሁን እዚህ ጋር አስታራቂ የሚሆነው ምንድን ነው? ነገ ከነገ ወዲያ እነሱ ቤታቸውን ከፍተው በመሰላቸው ነው አይደለ? አንደኛው ዋነኛው አለመግባባቱ ምንድን ነው? በትክክለኛው አውድ ሳይሆን ትክክለኛ ከሆነው አውድ ውጭ በተሳሳተ መንገድ ነው የሚተነትኑት ነው። ለዚህ ደግሞ አስታራቂ የሚሆነው የጉዳዩ ባለቤቶች ገድሉን በደንብ የሚያውቁ፣ ሌሎች ደግሞ ገድሉን አንብበላን ብለው የሚተነትኑ ሰዎች በጣም ስርዓት በተሞላበትና ጥሞና ባለበት እንደዚህ መረባበሽ በሌለበት ከዛ በኋላ ምንድን ነው የምናደርገው? የግድ እዚህ እኮ አንገት ለአንገት መተናነቅ የለብንም። ፍርዱን ለአድማጭ ተመልካች እንተዋለን። አድማጭ ተመልካች የራሱ እንደዛ ነው ማድረግ ያለብን እንጂ እኔ እዚህ ጋር በመጠየቅ ወይም እንደዛ በማፋጠጥ ምናምን የሚሆነው እሱ ፖለቲከኞች ላይ ነው የሚችለው። በቃ ጥሩሽ ትችላለህ። እሱም በቃ ዋናው ግን ምንድን ነው መሰለህ፣ በቃ የቀረበውን መረጃ አንተ ህሊና አለ፣ ሌሎቹ አድማጮችም ህሊና አላቸው። በቃ አንተ ሚዛን አይሆን ለምን ስለምታይ ማለት ነው። ምዕመናን ግን ገብታችሁ ሴት ቅዱስ በርናንድ
ክሎሪቮ የሚባል አባት ነው። ይሄ ማድሪድ የሚገኝ ስዕሉ ነው። ገብታችሁ የድንግል ማርያም ጡት እንዴት እንደጠባ የሚያሳይ ነው። ገብተን ይህንን ማየት እንችላለን። ለመረጃው እና ለንጽጽር ማለት ነው። ፕሮቴስታንቶችም ገብታችሁ ይሁት፣ ኦርቶዶክሶችም ይሁት። ውሸት ከሆነ ዲስፕሩቭ አድርጉት። ቅንብር ነው በሉን፣ ይሄን የሌለ ታሪክ ነው በሉን፣ ዲስፕሩቭ አድርጉት። አንድ ሁለተኛ ምንድን ነው ቴዲሻ፣ በተቻለ መጠን ሲመጣን መረጃን ይዘን ብንመጣ ቆንጆ ነው። በቃ ማለት በተቻለ መጠን መረጃዎች ቢታዩ። አሁን ለምሳሌ ዛሬ ሸውደ ነው ብናልፈው ነገ እኮ ታነበዋለህ፣ ታገላብጠዋለህ። አንተ እኮ ሰው ነህ፣ ሙሉ ሰው ነህ። ራስም እኮ ጠይቃለህ። የሆነ ስቤት አንተ ግን ቅድም ስም ብለህ እንዴት ለምንድን ነው የሰማሃቸው እንዲህ እኮ አለ ብትባል ከፍተህ እኮ ማየት እኮ አለብህ፣ ትጠይቃለህ። አሁን እንደውም ሰምተህ ከሆነ ቴዲ አላውቅም፣ አርሴማ የምትባል አሁን በቅርብ የመጣችው ምናምን ሰምተህ ከሆነ ማለት ነው። እና አሁን አርሴማ ሰው ይላል፣ ከየት ነው የመጣችው? የሚገርምህ አርሴማ የነበረችው ያረፈችው 290 ነው። ሬቢሴማ ወይ ደግሞ አርሴማ ይሏታል። ይሄ ስዕሏ ነው። 290 ነው የመጣችው። 290 ማለት ከኒቂያ ጉባኤ በፊት ነው። አሁን አንድ ሰው ብድግ ብሎ አይ እኮ ቅድስት አርሴማ ምናምን እኮ አሁን እኔ የሰማኋት ናት፣ አንተ ነው የሰማሃታ። ስለዚህ የኔ የመረጃ ጉድለት ነው የምልህ፣ የዶክመንት እጥረት ጉዳዩ ውሸት አያደርገውም ነው የኛው ያለ ጉዳዩ ውሸት አያደርገውም። በተረፈ ግን እነሱ ሙሉ ሰው ናቸው። ትሄዲ ነገ መጥተው ሪፍሌክሽን መስጠት ይችላሉ፣ መብታቸው ነው። በቃ ሌላው እዚህ ጋር ሌላው ሁላችንም ማወቅ ያለብን አሁን እነዚህ ስታደምጧቸው ራሱ በቃ ትረጋጋላችሁ። የመጀመሪያው ነገር እኮ የሰው ልጅ መረጋጋት ነው። እየተቻኮልክ ስድብ የለም፣ እንትን ስብከት የለም፣ እየተቻኮልክ ማስተማር የለም። የመጀመሪያው ነገር እርጋታና ጥሞና ነው ብዬ ነው የማስበው። እንደዚህ አይነት ውይይቶች ሲመጡ ተወያዮች መጀመሪያ በደንብ መዘጋጀት ያስፈልጋል ብዬ አስባለሁ። ይሄ 21ኛው ክፍለ ዘመን ነው። ሪከርድ ይደረጋል። አንዳንዴ ብንሳሳት እንኳን ስህተት ሪከርድ ይደረግና ፖስት ይደረጋል። ከዛ በኋላ ሰው ያችን ነገር ነው የሚያወቃል ለዘላለም ማለት ነው። ዲቤት የምትጠይቁ ሰዎች፣ ለዲቤት እንቀጣጠር የምትሉ ሰዎች መጀመሪያ እርግጠኛ ሁኑ። ዲቤት ስለምታደርጉበት ጉዳይ ከሁለቱም ወገን ያላችሁ 3ም 4ም ከሆናችሁ ስለምትነጋገሩበት ርዕስ እርግጠኞቹ ነው። ስፔሲፊካሊ ቶፒካችሁን አስቀምጡ። ኦኬ፣ በስዕል እንወያያለን። ስዕል ምን? አሁን እኔ በስዕል እንወያያለን አሉ። ኦኬ፣ ስዕል ምን? ገድላትን ትጠቅሳለህ፣ መጽሐፍ ቅዱስን ትጠቅሳለህ። ስዕል የት? ስዕል ይናገራል፣ በደንብ ስዕል ይናገራል። ለምሳሌ ይናገራል ፎቶ የሚል ገጠም አለ። እኔ ቆዝሜ ፎቶ ብነሳ ፎቶዬን አይተህ ልተረጎመው ትችላለህ። ፎቶ ይናገራል። ፖይንቱ ምንድን ነው? ስፔሲፊካሊ አስቀምጣችሁ ይሄ እናንተንም ብስለት ያስቀምጣል፣ ያሳየኛል። ለእኔ የቤት ስራዬን አቀልላችሁ ማለት ነው እንጂ ኦቨርኦል ስዕል ብለኸኝ መተህ እናንተ ራሱ አሁን ትፈርዳላችሁ። ወሽ ስዕል ብለህ ለቴዲ ነገርከው፣ ሁለታችሁም ወገኖች ማለት ነው። ከገድል አንደኛው እንጠቅሳለን ይላል፣ አንደኛው ከመጽሐፍ ቅዱስ ይላል። እና እንዲህ ያሉ ነገሮች ትውልድም አድማጭም ግራ እንዳይገባው እናንተ እግዚአብሔር ይስጣችሁ መታችሁ መስመር እያስያዛችሁ እያቃናችሁ ነው ያላችሁት። እና ነገ ከነገ ወዲያም ለእንደዚህ አይነት ውይይት አስፈላጊ ነው ብሎ ካሰቡ አስፈላጊ ነው ብላችሁ ካሰባችሁ እነማን ናቸው የሚወያዩት? ይህንንም ብትለዩ ዝም ብሎ አንዳንድ ጊዜ ሰዎች ሊመጡ ይችላሉ። ከየትኛውም ቤተ እምነት ብዙ ነገሮች ሊኖራቸው ይችላል እና እነሱንም ለይታችሁ ማሳወቅ ቢቻል ትውልዱን ማስተማር ከሆነ ይሄ ትልቁ የቤት ስራችሁ ነው ለማለት ያህል ነው። በመጨረሻ ግን ቅድም 1 ሰዓት ብያለሁ። ከጠበቅ ታላቁ ግን ቢጨርስ ቴዲዬ ይቅርታ እና ታላቁ ስላቋረጥ ነው ቢያንስ ያጠቃልለው እና ከዛ እንስጠው ማለት መሀል ላይ ስለገባበት ብዬ ነው። ችግር የለውም ሰዓት ሰጣለሁ፣ ግን ኢፌክቲቭሊ ስንጠቀም ካስቀምጥኩላችሁ ሰዓት በጣም ብዙ የተጠቀምኩት በጣም እንደደከመኝ ታውቃላችሁ እና እሱ ከግምት አስገብታችሁልኝ እሺ ብዙ ባንቆይ ለማለት ያህል ነው። እሺ ከታላቁ በትልቁ ቴዲ እኔ እንኳ ብዙ አልቆይም ስለደከመህ አንተም ብዙ ቢያወጉ ይዘነጉ የሚባል ነገር አለና ዲያቆን ቴዲም ዲያቆን ያሬድም በጣም ብዙ መሰረታዊ መጽሐፍ ቅዱሳዊ ሀሳብ ስለሰጡን እነሱን መዝግበን እንያዝ። እንደ አጠቃላይ መናገር የፈለኩት ነገር ቅድም ተናግሬዋለሁ። የገድልን ጉዳይ የነ ማርቲን ሉተርን ጉዳይ ያነሳ ነው። ለምንድን ነው አንተ ወደ ሰው ጣትን ስትጠቁም 3ቱ ጣት ወደ ራስ ነው የሚጠቁመው። አንድ ጣት ወደ እኔ ስትጠቁም ጠብቀኝ ብለህ አንድ ጣት ወደ እኔ ስታመጣ 3ቱም
ወደ ራስህ ነው የሚመለሰው። እና አሁን ወተት ወጣ ወይም ሽንኩርት በልታ ገፍታ ጣለቻት ብለህ እያዋሸህበት ገድል አንተ መጽሐፍ ላይ ግን እንደውም አንድ ነገር ባሳይ ጥሩ ነው። ምናልባት እንትን ልበል 1-2 ደቂቃ ብቻ ነው እንትን አለ ይሄ ክሎአካ የሚለውን የላቲን ቃል ብዙ ጊዜ ሌላ ነገር ነው ብለው ሊተረጉሙት ስለሚፈልጉ አንዳንድ ሰዎች ክሎአካ ኢዝ ኖት ጀስት ፕራይቪ ይላል። ይሄ ፕራይቪ ማለት አሁን ባዝሩ ምናምን እንደምንለው ማለት ነው። ሽንት ቤትን አዋዝቶ መጥራት ነው። ኢት ኢዝ ዘ ሞስት ዲግሬዲንግ ፕሌስ ፎር ማን ኤንድ ዘ ዴቪልስ ፋቮራይት ሃቢታት ይላል። ሽንት ቤት ሰውን በጣም ለሰው የወረደ ቦታ፣ ዲያብሎስ ግን የሚመቸው ቦታ ነው ይላል። ይሄ ክሎአካ ወይም ፕራይቬ የሚባለው ሰይጣን በጣም የሚወደው ቦታ ነው ይላል። ሰይጣን የሚወደው ቦታ ነው ካለ በኋላ ግን ምን ይላል? ክርስቶስ ክራይስት ኢን ዘ ፐርቪ helping one to resist the devil is certainly anything but gentle ይላል። አያችሁ ክርስቶስ ደግሞ ወደዛ ቦታ እየሄደ አሁን ሽንት ቤት ወዳለው ማለት ነው፣ ወደዛ ቦታ እየሄደ ሰዎችን ያግዛል፣ ሰዎችን ይረዳል። ምክንያቱም ሰይጣን የሚበዛበት ቦታ ሽንት ቤት ስለሆነ ምናምን አይነት ትምህርት አሁን የትኛው መጽሐፍ ቅዱስ የሚያስተምረው ነው? ምን አይነት መጽሐፍ ቅዱስ ነው? ሽንት ቤት የተረገመ ቦታ ነው። ክርስቶስ እዛ እንትን ይላል፣ ሰይጣን የሚበዛው እዛ ሽንት ቤት ምናምን የሚል ወንጌል አለ ወይ? ወንጌል ይሰበክ ምናምን የምትሉ ሰዎች እንዲህ አይነት ወንጌል አለ ወይ? እንዲህ አይነት ወንጌል አለ ወይ? የለም። እኔ እንደዚህ አይነት ወንጌል እኔ ሰምቼም አላቅም። ወይ ሌላ አዲስ ወንጌል ካለ አዲስ ወንጌል ካልሰማን በስተቀር ሐዋርያት የሰጡን ክርስቶስ የሰጠን ወንጌል ሽንት ቤት እንደዚህ ነው፣ ፈስ ሰይጣን ያባርራል የሚል ወንጌል ሰምተንም አናቅም። እንዲህ አይነት ወንጌል የለንም እኛ። ስለዛ 3 ጣቱ ወደ አንተ ይመለስብሃል እያልኩ እንዲህ አይነት ታሪኮችም እዛ ውስጥ ስላለ ነው። እዛ ሚራክል ውስጥ ደግሞ ብንገባ በጣም ለጆሮ የሚቀፍ ሁሉ ታሪክ ሊመጣ ይችላል። በጣም ለጆሮ የሚቀፍ ማለት ነው። እሱን ግን እኛ እንተዋዋለን፣ ያው ወደ ብሽሽቅ ሊሄድ ስለሚችል ማለት ነው። አቆመዋለሁ እዚሁ ላይ እንጂ ምናልባት ካስፈለገ ማውጣት ይቻላል። እሱ ማርቲን ሉተር ራሱ ምን እያደረገ ይሄድ እንደነበር ማለት ነው። ምናልባት ማርቲን ሉተር ማለት እግዚአብሔር ደደብ ነው ብሎ ሁሉ ተሳድቧል። በነገራችን ላይ እዚህ ተብልቶክ ላይ እና ሌሎች በጣም ብዙ ሶርሶች ላይ ተጽፏል። የሮሜ መልእክት ምዕራፍ 1 ቁጥር 17ን በጣም ትራብል ያደረገው ስለነበረ ያስጨንቀው ስለነበረ የእግዚአብሔር ፍርድ ቅን አይደለም፣ እንደው እግዚአብሔር ደደብ ነው ምናምን ብሎ እስከ መሳደብ ይደርሳል። እና በእርግጥ ጊዜው ሲደርስ እናየዋለን። አሁን ቴዲም ስለደከመ አሁን መጽሐፍ እያወጣሁ ማድከም አልፈልግም። የኛ የኦርቶዶክሳውያን አቋም ግን ምንድን ነው ከተባለ ከአንድ ፕሮቴስታንት ጋር ልንወያይ የምንችለው በትልቁ ተአምር በስጋዌ ላይ ነው። ከዛ በኋላ ትንንሾቹ ተአምራት ላይ እዛ ላይ ስንስማማ እንቀጥላለን። አንገታችን እያለ ስለ ፀጉራችን እንጨነቃለን ማለት ነው። አንገት ሲኖርህ ነው አንተ መላጣ ነህ፣ አንተ ፀጉርህ ከከርዳዳ ነው፣ አንተ ፀጉር ላዛ ነው ምናምን የምትባለው። ክርስቶስ የሌለባት ቤተክርስቲያን ውስጥ ሄጄ ስለ ትንንሽ ተአምር አላወራም፣ ጊዜንም አላቃጥም፣ ስለ ገድላት ድርሳናትም አልወያይም። ስለዛ ስለ ክርስቶስ ስለ ትልቁ ተአምር እንነጋገራለን። አምላክ ሰው ስለሆነበት ምስጢር እንስማማለን። አምላክ ሰው የሆነበትን ምስጢር ከተስማማን በኋላ ደግሞ አምላክ ሰው በሆነባት ቤተክርስቲያን ውስጥ ምን አይነት ተአምር ተደረገ፣ እሱን ቀጣይ መነጋገር ይቻላል ማለት ነው። እሱን ቀጣይ መነጋገር ይቻላል። የኛ አቋም ይሄ ነው። እንግዲህ በደንብ እንድታውቀው ለማለት ነው። እግዚአብሔር ይስጥልኝ። እንደ ሁል ጊዜው ደቂቃ ከተፈቀደልኝ እዚህ ከሆነ ኦኬ፣ 2 ደቂቃ ላይ ብትጨርሱ ከሆነ እኔም የጻፍኳቸው ነገሮች ስላሉ ለአድማጭ ጨርሳለሁ። እሺ ቀሲስ ጨርሳለሁ። እሺ፣ በመጀመሪያ እግዚአብሔር ይስጥልን፣ በእውነት በጣም እናመሰግናለን። እሺ ስላልክ ስለ ቅንነትህ የእኛም ድምፅ እንዲሰማ ስላደረግ በጣም እግዚአብሔር ይስጥልን። ወንድማችን ፍቅረ ኢየሱስም እግዚአብሔር ያክብርልን ይሄን ስላመቻቸህ። ሌሎች ወንድሞቻችን ዲያቆናት፣ መምህራን ወንጌል እዚህ ያስተማራችሁት በእውነት ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቃችሁ። ሁላችሁንም ታችም ቁጭ ብላችሁ የተከታተላችሁ ቃሉን ለሕይወት ያርግላችሁ።
እኔ አንድ ሁለት ነገር ብቻ ነው የምናገረው። የመጀመሪያ ምናልባት ያልተነሳች የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ወይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። ቅዱስ ጳውሎስ ነው ያለው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። በፔሬድ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ ነው። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለው ነገር በነገራችን ላይ አሁን እኔ እንዲህ ሳወራ ድምፄን ሰምተህ ወንድማችን ቴዲ ትገምተኛለህ አይደል? የሆነ ቄስ ትስላለህ። ምናልባት እኮ ቪዲዮ ባበራ ፈጽሞ ያልጠበቅከው ሰው ልሆን ይችላለሁ። ስዕልን ማቆም አትችልም ባይዘው። ስለዚህ ጭንቅላትህ ውስጥ የተሳለውን ስትረዳ ነው በወረቀት ክሱት የምታደርገው። በነገራችን ላይ ጽሁፍ ራሱ እኮ ስዕል ነው። አሁን አንተ ቴዲ የሚለው የመጀመሪያ ቲ ድምፅና ይሄ ቲ ፊደል ምን ያገናኘዋል? ውክልና ነው፣ ሲምቦሊዝም ነው። ይሄን አሁን መጽሐፍ ቅዱስ ራሱ ጣዖት በጣዖት ነው ልትለው ነው። መጽሐፍ ቅዱስ የሚለው ራሱ እኮ ስዕል ነው። ስለኸው ነው። መን ስለህ ነው። ጽን ስለሃት ነው። እሱም ጣዖት ነው ልትል ነው ማለት ነው። ስለዚህ ትንሽ ከፍ ቢል እሳቤው አንድ እሱ ነው። ሌላው የጠየቀው ጥያቄ ላይ ነው ሁለት ነገር የማነሳው። በገድላት ትወያያላችሁ። ብዙ ጊዜ እኛ ገድላት በሃይማኖት ክርክር ጊዜ አንከራከርባቸው የሚል ሀሳብ የሚያነሱ መምህራን አሉ። ለምን ሲባል ጎድለው አንሰው የሚያሳፍር ነገር ኖሮባቸው አይደለም። ወደ ገድል የምትመጣው በመጀመሪያ ደረጃ በአዕማደ ምስጢር ካመንክ በኋላ ነው። ምክንያቱም ገድላትን ያመኑ ሰዎች፣ የቤተ ክርስቲያን አባል የሆኑ ሰዎች የሰሯቸው ተአምራት ናቸው። ለእኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ ያለ ሰው ለእኛ ገና አላመነም ነው። በመሰረታዊ በምስጢረ ሥላሴ ላይ አመንኩ እንኳን ቢል እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ካላመነ ቀጥ ያለ እምነት ገና አላበጀም እያለ ነው። ምስጢረ ሥጋዌ ላይ ገና ነው ማለት ነው። ምስጢረ ቁርባን፣ ምስጢረ ጥምቀት ላይ አሁን ቅድም ታላቁም እንዳለው ገድላት ላይ አሁን እንነጋገር ተባለ። ማክሲመም አቺቭ የምናደርገው ልንገርህ። አሁን ከአንድ ፕሮቴስታንት ጋር ብነጋገር ማክሲመም ብረታውና ባሳምነው እንኳን ባስረዳው አትላስት ምን እንደሚለኝ ታውቃለህ? አፍተር ኦል እኮ እኔ ገድልን አልቀበለም መጽሐፍ ቅዱስ ብቻ ነው የሚለው። ኦንሊ ባይብል የሚል ሰው እንደውም ማስተዋወቅ ያለበት እኮ እምነቱን ነው። እውነት ይሄ ሰውዬ ሪሊ ስለ መጽሐፍ ቅዱስ የሚገደው ከሆነ ለምን ጊዜውን ገድላት ላይ ይፈጃል? መጽሐፍ ቅዱስ በቂ ነው። ሶላ ስክሪፕቸራ ያለ ሰውዬ ለምንድን ነው ስለ ገድላት ረዥም ጊዜውን የሚያሳልፈው ነው? ብንነጋገርና ብንስማማ ሲመጣል ወይ? አንድ ይሄን እንድትይዘ ለዚህ ነው ገና መጽሐፍ ቅዱስ ላይ ያልተስማማን ሰዎች እንኳን ገድላት ላይ 81 ላይ ራሱ አልተስማማንም። አሁን እኛ የምንነጋገረው መነጋገር ካለብን በ66 ነው። ዛት 66 ላይ ኮመን ግራውንዳችን ነው፣ የጋራችን ነው። ይነስም ይብዛም እንቀበለዋለን። ቨርዥን ቢለይ እሱ ላይ እንነጋገር ነው። አንድ ይሄ ነው። ሁለተኛ ነገር ደግሞ ምን ይሉሃል መሰለህ? አንዳንድ ጊዜ ከአባቶች ጥቀሱ ይሉሃል። ለምሳሌ ስለ ስዕላት እርሊ ቸርች ፋዘር ሳይጠቀሙም ነበር ከጊዜ በኋላ የመጣ ነው ይሉሃል። እሺ ከአባቶች ስንጠቅስ ያንን አባት ይቀበሉታል? ስለ ስዕል ብቻ የተናገረውን አይደለም። እሺ ስለ ምስጢረ ቁርባን የተናገረውን ይቀበሉታል? ስለ ጥምቀት የተናገረውን ይቀበሉታል? የሆነን ሰውዬ ለአንተ ክሌም ብቻ አንድ ነጠላ ሀሳቡን መዞ ማቅረብ ነውር አይደለም? ከተቀበልከው ቅዱስ ዮሐንስ አፈወርቅን ንገረኝ። በሌላም ጉዳዮች ላይ እንነጋገርበት። በጥምቀትም በዋነኛው ጉዳይ፣ በሜሮንም፣ በቁርባንም፣ በሌላውም ጉዳይ እንነጋገር። በስላሴም እንነጋገር። በክርስቶስ ባህሪም እንነጋገር። በማዳኑ ስራ እንነጋገር። እዚህ ላይ ኖ መጽሐፍ ቅዱስ ብቻ ትላለህ። ኦኬ ለማጥቃት ስትፈልግ ግን አይ የታለ የአባቶች ከዚህ እኮ አላረጉም ትላለህ። እና የማትቀበለውን አባት እንዴት አድርገህ ነው ለመከራከር የምትጠቀመው? አሁን እኛ በገድልም በምንም አንነጋገርም ስንል የምናፍርባቸው ሆነን አይደለም እኮ። ስርዓት አምልኳችን ውስጥ አሉ። ቤተክርስቲያን ብትገባ በጸሎት ስርዓታችን አሉ፣ በቅዳሴ ስርዓታችን አሉ። ነገር ግን ምን አናደርጋቸውም? እነዚህን ጉዳዮች አንስተን ማለት ነው ከኢአማኒ ጋር ከማያምንባቸው ሰው ጋር ጨርሶ በእነዚህ አይደለም በመጽሐፍ ቅዱስ እሳቤ ራሱ አንድ ካልሆንኩ ሰው ጋር እንዴት አድርገ ያወራለሁ? መጽሐፍ ቅዱስ ላይ ያልተግባባሁኝ እንዴ
ስለዚህ ይሄን ለማለት ነው። ከዚህ አንጻር ነው እንጂ አፍረንባቸው አይደለም። ለምን ነገረ ድህነት ላይ አይቀጥልም ንግግሩ ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ ጊዜ ከወሰድኩ ከልብ ነው ማመሰግነው ቀሲስ። ሌላ ያልተናገረ ሰው ዶክተር ይታየኛል። 2 ደቂቃ የሚያልቅ ሀሳብ ሊሆን ይችላል ብዬ ተስፋ አድርጋለሁ። የምትለው ነገር ካለ እንስማና የማጠቃለያ ሀሳብ ሰጥተን ዝማሬም ካለ ዝማሬ ሰምተን እንዲሁ እንዳማረብን መላልቀን እንለያያለን። እሺ፣ ጤና ይስጥልኝ ሁላችሁንም። መምህራነ ወንጌል እግዚአብሔር አምላክ ቃለ ሕይወት ያሰማልን። አባታችን ይፍቱኝ ይባርኩኝ። ወንድማችን ቴዲም ስላመቻቸው እድል ቢኒዬም አሜን። አባታችን ቢኒም ይህን ኢኒሽቲቭን ወስደህ እንዲህ ስላደረግ እናመሰግናለን። እኔ ብዙ የምጨምረው ነገር የለም። በጣም ደስ በሚል ሁኔታ ብዙ ትምህርት ተምረናል። አንድ ነገር ብቻ የተያዘብኩትን እና ያስተዋልኩትን ማለት ፈልጋለሁ። አይ ቲንክ እኔ ከሌላ ቤተ እምነት የሚሰማው ብዙ ጩኸትም አሁን ሰሞኑን እንደዚህ የተወሰነ ኢንክሪዝድ ኢንተረስት የምናየው በቅዱሳን ስዕላት ላይ ስለ ቅዱሳን ስዕላት አንድም መሰረታዊ የሆነ ግንዛቤ ካለመኖር አንዱ ትልቁ ችግር እሱ ነው። ሁለተኛው ነገር ደግሞ አሁን እንግዲህ በቅርብ ተከስቶ የነበረውን ችግር የምታውቁት ነው። የእመቤታችን የቅድስት ድንግል ማርያም ስዕለ ምስለ ፍቁር ወልዳ የእመቤታችን ምስል ተቀዷል፣ ተቦጫጭቋል፣ ተዋርዷል። ከዛም በተጨማሪ እንደዚሁ አንድ የተሐድሶ አባል የሆነ ቄስ ነኝ የሚል የሚያምታታ ሰው እንደዚሁ የአባታችንን የቅዱስ ተክለ ሃይማኖትን ስዕል እንደዚሁ ቦጫጭቋል፣ አዋርዷል፣ እንደዚህ ተደርጓል። በእርግጠኝነት የእኔ እይታ ምንድን ነው፣ ሁሉንም መፈረጅ ባይቻልም ብዙዎች እንደዚህ ያቆበቆቡ ያሉ ሰዎች ይመስሉኛል። እንደው ድፍረቱን አተው ወኔውን አተው ልጅቷ እንዳደረገችው ለማድረግ አቅሙን ስላጡ ነው እንጂ ብዙዎች በእንደዚህ አይነት ቴምፕቴሽን ውስጥ ያሉ ይመስለኛል። አንደኛ ይሄ ኢሌጋል ነው። ሁለተኛ ክርስቲያናዊ አይደለም። በየትኛውም ቤተ እምነት ውስጥ ያላችሁ ሰዎች ብትሆኑ ክርስትና በእንደዚህ አይነት መልክ አይገለጽም። እግዚአብሔርን ማምለክ በእንደዚህ አይነት መልክ አይገለጽም። ኢቭን ራሱ የእግዚአብሔርን ቃል መጽሐፍ ቅዱስ የሚሰበከው በእንደዚህ አይነት እብሪት፣ በእንደዚህ አይነት ትዕቢት፣ በእንደዚህ አይነት መንገድ አይደለም። በትህትና፣ በሂዩሚሊቲ፣ በመረጋጋት ቅድም ቴዲ እንዳልከው ኢቭን ወንጌል የሚሰበከው በመረጋጋት ነው። የክርስቶስ መሆን የሚታወቀው ክርስቶሳዊ ምግባር ሳይብህ ነው እንጂ የሆነ የማጅራት ማቺ ስነ ምግባር እያየውብን የምትሰብከኝ ግን ስለ ክርስቶስ ነው ስትል ኖ ብዬ ጥዬህ ነው የሚሄደው። ምክንያቱም ምግባርህና የመጽሐፍህ የሚወጣው ነገር አብሮ መሄድ ስላልሆነ ማለት ነው። ሪፕሬዘንት ማድረግ ልዕልናውም የሀሳብ ልዕልናውም አይኖርም እና በተለይ በየትኛውም ቤተ እምነት ውስጥ ኢቨን በእኛ ቤተ እምነት ውስጥ ያላችሁም ሰዎች ብትሆኑ ስለ እግዚአብሔር ስንመሰክር፣ ስለ ቤተክርስቲያን ስንመሰክር ክርስቶሳዊ የሆነ ስነ ምግባር ሊታይብን ይገባል። ትህትና፣ መረጋጋት፣ ሰውን ማክበር፣ ማዳመጥ መቻል፣ ማንበብ ዝም ብሎ ግልብ እውቀት አይደለም። ይሄ ሁሉ እንግዲህ ወንድሞቻችን ዝም ብሎ እኮ ከኪሳቸው አውጥተው አይደለም የነገሩን። መጽሐፍት አገላብጠው፣ ዶክመንት አገላብጠው የእኛን ቤተክርስቲያን ታሪክ እና ቀኖና ትውፊት ብቻ ሳይሆን ኢንተርናሽናሊ አይደለም ኦርቶዶክሳውያን የሚሉትን በሌላ ቤተ እምነት ያሉት ሰዎች የሚያራምዱትን እምነት ሁሉ ነው ለንጽጽር ያሳዩን ማለት ነው። እና አይ ቲንክ ራሳችንን ባናስገምት፣ በተለይ መንፈሳውያንን የምንል የሃይማኖት መምህራንን የምንል ሰዎች ራሳችንን ባናስገምት፣ መጀመሪያ ለራሳችን ብናነብ፣ ካነበብን በኋላ ደግሞ በተረዳነው ልክ ትህትናና ፍቅር በተሞላበት ሁኔታ ለሌሎች ማስተማር ብንችል የሚል ጀነራል መልእክት ነው ማስተላለፍ የምወደው። እንግዲህ ቅድስት ቤተክርስቲያን የሚያሳፍር ገድል የላትም፣ የሚያሳፍር ቀኖና የላትም፣ የሚያሳፍር ትውፊት የላትም፣ የሚያሳፍር ስርዓት የላትም። በዓለም መድረክ እንደውም ከፍ ከዘማሪዋ፣ ከስዕሎቿ፣ ከአምልኮዋ፣ ከፈሪሃ እግዚአብሔሯ፣ በሁሉ ነገሯ አርአያ የሆነች ቤተክርስቲያን ናት ያለችን እና ኦርቶዶክሳውያንም በምትሰሙት ነገር ሁሉ ዝም ብላችሁ አትሸበሩ፣ አትሰዳደቡ። ይሄ ኦርቶዶክሳዊ ስነ ምግባር ስላልሆነ በመረጋጋት የቤተክርስቲያናችንን ድምፅ እንስማ ነው የምለው። ከዛ በተረፈ ግን መምህራኖቻችን ዛሬም በጣም በሰፊው አስተምራችሁናል። በሌላውን መድረክ ደግሞ ይሄ ይቀጥላል ብዬ ተስፋ አደርጋለሁ። ውይይትም ካስፈለገ ለወደፊቱ በጣም ስነ ምግባር በተሞላበት እንደው ከአነጋገር ጀምሮ አርአያ ካልሆንክ ታዲያ ምንድን ነው? ቃሉን በመናገር ብቻ ነው እንዴ? በአለባበስ አርአያ ካልሆንከኝ ምን ትርጉም አለው? ሰው ጋር ባለ ኢንተራክሽን አርአያ ካልሆንከኝ ምን ትርጉም አለው? ስለ ክርስቶስ እያልክ ግን ከዛ ደግሞ የሚወጣው ከአንደበት የሚወጣው ንግግር፣ በአክሽን የሚታየው ንግግር ግን ቅድም እንዳልኩት የማጅራት መቺ ከሆነ ትርጉም የለውም ለኔ እና ይሄ ይሁን ነው። ወንድማችን ረጅም ጊዜ ወስደሃል፣ መድረኩን አመቻችተሃል። በጣም ክብር ያድልልን። ሁላችሁንም ቃልዎት ያሰማልን። እግዚአብሔር ይስጥልኝ። ቴንኪው። እግዚአብሔር እድሜና ጤና ይስጣችሁ። ኢንደ ሪዘልቱ ምንድን ነው? ማስተማር ነው።
ማስተማር ነው እኮ አይደል? ለምሳሌ እኔ ቤት ፖለቲከኞችን አወያያለሁ። ፖለቲከኞችን በዓለም ያሉ ሰዎች ናቸው። አንተምተው እላለሁ። አንዳንዴ ልቆጣ እችላለሁ። አንዳንዴ ስድብም ካለ ተሳድቤ አባራለሁ። ያውቃሉ ሰዎች። የሚመጡት ፖለቲከኞች ሀሳባቸውን ለመሸጥ ነው፣ ለመናጠቅ፣ የእነሱ ደጋፊ ለማድረግ ወይም ደግሞ ተበደልን የሚሉትን ነገር ለማሳወቅ ነው የሚመጡት እና መንፈሳዊ ነገር ደግሞ ሲሆን ቤቱ ራሱ ሰዎች ዝም ብሎ መንፈሳዊ ያልሆነ ሰው እንኳን ሲመጣ አሁን እዚህ ቤት ስትገቡ ለምሳሌ ስታዋቸው እርጋታቸውን አይታችሁ የምናወራው ፖለቲካ እንዳልሆነ ታውቃላችሁ። ምንም ባይናገሩ አሁን ለምሳሌ መዝሙረን ስታየው መንፈሳዊ መሆኑን ከፎቶ ማየት ትችላለህ። መንፈሱ ራሱ ሊነግራችሁ ይገባል። እና በተለይ ድቤት እንግባ የምትሉ ሰዎች ድቤት በስሜት ሳይሆን ክርክር፣ ውይይት በስሜት ሳይሆን በጣም በስሌት መሆን አለበት፣ በእርጋታ መሆን አለበት ብዬ አስባለሁ። ከአንዱ ጋር ቲክቶክ ላይ ገስት ላይ ተቀምጠ ስለተበሻሸቅ ኦኬ ይዋጣልን የምትለው ነገር አይደለም። ፖለቲካ ቢሆን ይዋጣልን ትላለን። ይሄ ግን የህይወት ጉዳይ ነው። አባቶቻችሁን መጠየቅ አለባችሁ። ከእናንተ ከፍ ያሉ መምህራኖቻችሁን መጠየቅ አለባችሁ። ሪፈረንስ በጣም ማዘጋጀት አለባችሁ ብዬ ተስፋ አድርጋለሁ። ምክንያቱም ያለንበት 21ኛው ክፍለ ዘመን ስለሆነ እጅግ በጣም ጥንቁቅ መሆን አለባችሁ ብዬ አስባለሁ። እና እናንተም በተለይ እንደዚህ አይነት ነገሮችን በጣም በአንክሮና በጥንቃቄ ማየት አለባችሁ ብዬ አስባለሁ። እነማን ናቸው መወያየት፣ መከራከር ያለባቸው፣ ዲቤት መፈጸም ያለባቸው የሚለውን ነገር ቢቻል እናንተ ሳትፈቅዱና እውቅና ሳትሰጡ እንደዚህ አይነት ነገሮች ይዋጣልን አይነት መድረክ ባያዘጋጁ። አሁን እኔ ድንገት ነው ደወሉልኝ፣ ቦታ ተመረጣሉኝ። ልክ አሁን ቢኒ እንደደወልልኝ ምንድን ነው ስላቸው በቃ እንደዛ ነው ነው። ስለዚህ አድማጭ ተመልካችን ፍንትው ያለ ነገር ማግኘት እንድችል መረጋጋት የተወሰነ የታከለበት ነገር ቢሆን ለማለት ፈልጋለሁ። እኔ ምንም የጨምረው ነገር የለኝም። ጥያቄዎች ነበሩ። አንድ ደቂቃ ትንሽ ነገር ልበል። አሁን ያጠቃለን ይመስለኛል። ዲያቆን እርሶ መጨረሻ ላይ እንዲያጠቃልሉ ፈልጌ ነው። መጨረሻ ላይ እርሶ ጠቅላላ አድርገው የሁላችንም እንዲያጠቃልሉ ፈል ራሴን ትልቅ ያደረኩት አውቄ ነው። ከእርሶ በኋላ እንዳላውራ ብዬ ነው። እሺ ስልጣን ጥሩ ነው። አንዳንዱ መልካም 3 ደቂቃ ልስ ለራሴ። እሺ ታይም ሴት ማድረጋችንም እኔ ለራሴ ሲሆን ኦኬ። እሺ ደቂቃ ያዝልኝ ቴዲ እንዳላልፍ። በጣም መልካም። ዛሬ እንግዲህ ምንድነው የተማርነው ነው 3 ነገሮች በበልጥ አይተናል። አንደኛው ኦኬ ከዚህ ልጀምር። ይሄ እዚህ ጋር የምታየው ስዕል ቴዲዬ ለሌሎቹም እውቀት እንዲሆን ነው የምፈልገው። ይሄ የመጀመሪያው የሂብሩ ፓብሎ ሂብሩ ይባላል። ኦሪጂናል ሂብሩ ቋንቋ ነው። የመጀመሪያው እናት ቋንቋው ይሄ ነበር። ከዛ ነው አድጎ ወደዚህ የመጣው። ስዕል ነበር ማለት ነው። ይሄ ሁሉ ስዕል ነበር። ይሄ ኦሪጂናል ሂብሩ ይባላል። የሚገርመው ነገር በዚህ የተጻፈ መጽሐፍ ቅዱስ አለ። እሱን ላሳይ። ይኸው ኦሪጂናል ሂብሩ ባይብል ይላል። ወደ 11357 ገጽ ያለው ይኸው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲጻፍ እንደዚህ ነበረ። ቴዲ ይሄ ጣዖት ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለው ጄኔሲስ 1:1 እንዲህ ነበር የሚጻፍ። ይህን እያየ ራሱ ኮፒ አድርግ ብትለው ይከብዳል ራሱ ለመድገም። አሁን ይሄ የራሱ የሆነ ትርጉም ያለው ነው። ትርጉማቸው እዚህ ጋር አለ። አሌፍ፣ ቤት፣ ጋሜል፣ ዳሌት። ይሄ ሰቆቃ ኤርምያስ መጽሐፍ ቅዱስ ላይ አሉ እነዚህ ስሞች። ግን እያንዳንዱ በስዕል የተቀመጡት የራሳቸው የሆነ መገለጫ አላቸው፣ የራሳቸው የሆነ ኢንተርፕሬቴሽን አላቸው። ለምሳሌ አንድ ላሳይ። አሁን እዚህ ጋር የበሬታ ያለ አይደለ ቀንድ ያለው። አሁን እርግጠኛ ነኝ በሚቃወሙኛ ሰዎች ይሄን አይተው ጣዖት ይላሉ፣ ግን አይደለም። ኦሪጂናል ሂብሩ የመጀመሪያው በዚህ መልክ ነው። ምን ማለት ነው? እግዚአብሔር ኃያል ነው፣ እግዚአብሔር ተዋጊ ነው ለማለት፣ እግዚአብሔር አለቃ ነው፣ ገዢ ነው ለማለት የተቀመጠው። ለምሳሌ 1 ጴጥሮስ ምዕራፍ 5:4 ላይ ይሄንን እዚች ጋር ዱላ ታያለች። ዱላ ነገር አይደለ ቴዲ? ከዘራ እቺ የእረኝነት እግዚአብሔር እረኛ ነው። ክርስቶስ እኔ የበጎች እረኛ ነኝ እረኛ የሚለውን ለማሳየት በዚህ ትቀመጣለች። የእረኞች አለቃ የሚለውን እዚህ 1 ጴጥሮስ ላይ ምዕራፍ 5:4 ላይ ባይጻፍም ከዘራውን ሲያዩ ሲምቦላይዝ የሚያደርገው እረኝነት ነው ማለት እረኝነት። ኤግዛክትሊ። ቀይ መስቀልን ስታይ የሕክምና ቦታ እንደሆነ እንደሚገባ ማለት ነው። በቃ የእረኞች አለቃ የሚለው ሲጻፍ እንደዚህ ነበር፣ በስዕል ነበር። ምክንያቱም ስዕላት ብዙ ነገር ስለሚገልጡ። ስለዚህ ስዕላትን ኦርቶዶክስ የጀመረችው ምናምን አይደለም። ይሄ የመጀመሪያው የኦሪጂናል ሂብሩ ባይብልም የተጻፈው ይኸው በስዕል መልክ ነው። ይሄ ሁሉ ማለት ነው። ይሄ ሁሉ
ይኸው ጎን ለጎኑ ትራንስሌሽኑ አለ፣ እንግሊዝኛው አለ። ሲነበብ ራሱ አለ። የሚገርም ይኸው በርሼት ባራ ኤሎሂም አትአሽ ሻይም እያለ የሂብሩን ያነቧል ማለት ነው። ስለዚህ አንድ ይሄን አይተናል። ሌላው ማሳየት የምፈልገው ይሄ the miracles of Mary in the 12th century France ይላል። ይሄ ሙሉ የሆነ ደብተራ የሆነ መነኩሴ የጻፈው አይደለም። ፈረንሳይ ውስጥ የተደረገ የድንግል ማርያም ታምር ነው። ዛሬም ድንግል ማርያም በስዕሏ ትሰራለች። ዛሬም ድንግል ማርያም እየተገለጠች ታምር የምታደርግላቸው ይኸው በደንብ ስዕሉን አይታችሁት ከሆነ ይኸው እዚህ ጋር እጇን አንስታ እንባውን እያበሰችለት አለ። ይኸው ይሄ ዛሬም ድረስ የተሰራ ታምር ነው። ይኸው መጽሐፍ ነው። ቄስ ጻፈው ደብተራ ጻፈው የሚል ሰው ካለ ራሱን እየሸወደ ነው። ሰው እኛ ዛሬም ድረስ ቅዱሳኑ ይሰራሉ። ሰሪው ግን ማን ነው? በእነሱ ላይ ክርስቶስ። እመቤታችን አደረገች ሲባል ክርስቶስ፣ በክርስቶስ ኃይል፣ በክርስቶስ ጸጋ ላጠቃል። ዛሬ በአጭሩ ምን ተማርን? ስዕላት አንደኛ በመጽሐፍ ቅዱስ አየን፣ በቤተክርስቲያን ታሪክ አየን፣ በዓለም ታሪክን አየን። አንድ ሁለተኛ ስዕላት ይመለካሉ፣ ስዕሉ ይመለካል የሚለው ውሸትን እሱን አፈረስን። እኛ የስዕሉ ባለቤትን ነው ሪፈር የምናደርገው እንጂ ስዕሉ ይሄ ነው እያልን አይደለም። ለዘመናት ተዋሽ ውሸት ይሄ ነው። ይሄን ውሸት እንግዲህ በደንብ አሳይተናል። ዛሬ ታምራት ላይ የተነሱት ውሸቶችንም እሱን ገልጠን አሳይተናል። ስዕላት በመጽሐፍ ቅዱስ ምንን ይይዛሉ? ምን መገለጫ አላቸው? በስዕላት ፊት የሚደረገው ጸሎት፣ በስዕላት ፊት የሚደረገው ሻማ ማብራት፣ ይሄ ሁሉ በዓለም ያለችው ቤተክርስቲያን ሁሉም እንደሚያደርጉት ተጨማሪም ደግሞ በራሳቸው ቸርችም በሉተሪያን እና በመካነ ኢየሱስም ይሄ ነገር እንዳለ በደንብ አሳየን። ወደ መስቀል ዞሮ ወደ ስዕላ ዞሮ መጸለይ በእነሱም ያለ እንደሆነ እነሱ ጋር ኖር አልኖረ እሱ አይደለም ፖይንቱ፣ እሱን አሳይተናል። በመጨረሻ ማጠቃለያ አይውሽ ቴድዬ ከፕሮቴስታንቶቹ ጋር መቼ ነው በቅዱስ ቁርባን የምናወራው? መቼ ነው በነገረ ትንሣኤ ሙታን የምናወራው? እነሱ በንጥቀት እኛ በንጥቀት አናምንም። እኛ የሚመላለስ ክርስቶስ የለንም። በንጥቀት ትምህርት አንድ አይደለንም። መቼ ነው ስለ ንጥቀት የምንራው? እኛ ቅዱስ ቁርባን የዘላለም ይሰጣል እናለን። እነሱ ደግሞ ቅዱስ ቁርባን የዘላለም አይሰጥም፣ መታሰቢያ ነው፣ ምሳሌ ነው ያሉ። እኛ ደግሞ እውነተኛ ነው እናለን። መቼ ነው ይሄን ነገር የምንፈጠው? እስከ መቼ ገድል ውስጥ ሰው ይደበቃል? ቅድም አሁን ባሳየው ተአምር እንዴት ሰው ይከራከራል? ተአምር ነው። እገሌ ተዋጠለት አልተዋጠለት፣ እገሌ አመነው አላመነው፣ እግዚአብሔር ተአምሩን ያደርጋል። በተአምር ላይ ሰው አይከራከርም። ለምሳሌ ሊቢያ የታረዱ ወንድሞቻችን አሉ። ሰማዕትነት ፈጽሟል። ሰማዕቱ ላይ ቤተክርስቲያን በስንክሳሯ ከታቸዋለች። ሊቢያ የታረዱት ወንድሞች ላይ ክርክር ቢነሳ ማን ነው የሚከራከሩ? እንዴት ሰማዕቱ ነው? አንገታቸው ሲቆረጥ ይሄማ ውሸት ነው። እንዴት ጭንቅላታቸው? መቼም እሱንም በደንብ በዓለም ስለታየ ነው እንጂ የሚቃወሙ ሰዎች እሱን የሚቃወሙ ነበረ። ሰው እኛ የምንፈልገው እስቲ በራሱ በመጽሐፍ ቅዱስ በአባቱ እናውራ። በመጽሐፍ ቅዱስ ብቻ ሶላ ፊዴ ከሚሉ ሰዎች ጋር ይሄ ጸጋ ብቻ እምነት ብቻ የሚለው ብቻ ከሚሉት ሰዎች ጋር እስቲ ብቻ በሚሉት ነገር መቼ ነው የምናወራው?